ወደ ግቢያችን ስገባ የእናቴ ሺቲ ቅድድ ያለ ሺቲ ለብሳለች። የለበሰችው ልብስ ተቀራዷል። እናቴ ጠቁራለች፣ እህቴ ጠቁራለች። ግቢያችን ውስጥ ስንገባ የግቢው ዕቃችን የለም። ያው መበየጃው ምኑ የለም። ብረቱ ባዶ ነው። ወደ ቤታችን ዘልቄም ስገባ በፊት አቃቸው የነበሩ የቤት ዕቃዎች የሉም። አሁን ገባኝ የተከፈለው ዋጋ። ለካ ያ ሁሉ ነገር ተሸጦ ነበር። ለካ እኔ ስላክ የነበረው ቻይና። እኔ ድሮ ደረጃ ተማሪ ስለሆነ ተኛ አባቴ የነበረችው አልጋ ላይ እዛ ላይ አባቴን አስተኙት። በእንደዚህ በግራው ነው የሚተኛው። ወደ ግድግዳው ፊቱን ዞሮ ተኛ። በዚህኛው ጎኑ 7 ወራት በአንድ ጎኑ ነው የተኛው። አይቀመጥም። ለሌላ ነገር ለመጽዳት ካልሆነ በስተቀር አይነሳም። 7 ወር በዚህ የተኛውና አልጋው ላይ አስተኛውት። እናቴንም እህቴንም ሳያት በጣም አዘንኩ። እህቴ ከግል ትምህርት ቤት ወጣ የመንግስት ትምህርት ቤት ነው የምትማረው። ግቢያችንም ባዶ ነው። ፋይናሊ አልጋው ላይ ወጣውና አባ በቃ ልሄድ ነው አልኩት። ወደ ደብረዘይት ልመለስ ነው። እኔ እዛ እንድቆይ አይፈልግም እሱ፣ እናቴም አትፈልግም፣ እንድታይባቸው አይፈልጉም። በቃ አልቅ ያለው ሰውነቴም አልቋል። ልሄድ ነው አልኩት። እሺ አለኝ። ግን አንድ ነገር ቃል ገባልሃለሁ፣ ከዚህ በኋላ በቀረኝ ዘመን ሁላ ማንም አባት በልጁ ምክንያት ላይ ጎሳቆል፣ ማንም እናት በልጇ ምክንያት እንዳታለቅስ ቃል ገባልሃለሁ። እንዳፍ ይሁንልሃለኝና መረቀኝ። ከአልጋ ላይ ወረድኩኝ። እሱን እዛው ትቼው ወጣው ማለት ነው። በስልክ ነው ማገኘው። መጣው፣ ደወልኩኝ። እንዴት ነው አልኳቸው። ደህና ነው ምናምን አሉኝ። ሁለተኛም ቀን ደህና ነው፣ ሶስተኛም ቀን ደህና ነው። አረ እንደውንም እዛ ስላለው ስላንተ ያወራን ነው ባይገርም ምናምን አለ። አረ ያወራ ጀመር። አዎ ያወራ ጀመር። ምን አላችሁ? እንደዚህ ያለን ስለ ቤት ነገረን ምናምን እያሉ በቃ እኔ እዛ በመኖርበት ኑሮ እሱም እንትን እያያዘ ይነግራቸው እንደ ጨዋታ ያረጋና 5ኛው ቀን አካባቢ ይመስለኛል ስደውል እናቴ ደክሟል በጣም አለችኝ። ምን ነው ስላት አይናገርም፣ እግሮቹ እጆቹ አይንቀሳቀሱም፣ አይበላም፣ ውሃ በጥጥ ያረጉ ነው አፉ ላይ ጠብም ያረጉለት፣ በደረቱ አስተኝተውታል። እህቴ ስትገባ እህትን ሲያይ ያለቅሳል እና እህትን ጎረቤት ነው የምናሳድራት። ጎረቤት ነው ታናሽቴ የምታድረው የምትኖረው። እሷን ባየ ቁጥር እንባ ይፈሰዋል፣ ግን መናገር አይችልም። ውሃ ጠብ ነው የሚደረግለት። ከዚህ በታች እንዳለ ሰውነቱ አይሰራም። በቃ ትንፋሹ ጫፍ ላይ ነው ያለችውና እንደዛ ሲሉኝ ፊል አረኩኝ። ግን አሁንም እግዚአብሔር እንደሚያድነው ተስፋ አልቆረጥኩም ነበር። እኔ ያነሳኝ ከጎዳና እግዚአብሔር እንደሆነ አምን ነበርና እስቲ ቆይ ያልኩኝ አንድ ቀን ተኝቼ በ6ኛው በ7ኛው ቀን በነጋታው አካባቢ ለሊት 11 ሰዓት ላይ ስልክ ተደወለልኝ። አንዲት ሰላም የምትባለች ደወለችና ሜሎ ዳኙ አለችኝ። አቤት አልኳት። አባት አርፏል አለች። ያኔ ተስፋ ቆረጥኩኝ። ያኔ ፍርሃት የሚባል ነገር በጠቅላላ አብሮኝ ትቶኝ ሄደ። በቃ አንድ በዚህች ምድር ላይ ፈራው የነበረው ነገር ምንድን ነበረ? አባቴን ማጣት ነበር። አንዳንዴ ልክ ሊወጣል ሲል ወደ ውጭ ታለቅሳለህ። አሁን ይሄንን ታሪክ ሳስታውሰው እንባ ካይኔ ሊፈስ ይችላል። ያኔ እንባ ካይኔ ውስጥ ሊወጣ አልቻለም። እንዴት ብዬ እንደማዝን ራሱ ግራ ገባኝ። ወደ ውስጥ ብቻ እንባ ይፈሳል። እናቴ ደግሞ ለዚህ ለመንፈሳዊ አባቴ ነግራው መንፈሳዊ አባቴ መጣ ሊያረዳኝ። 12 ሰዓት ላይ ግቢውን በር አንኳኳ። ስከፍታ ተገቤ ቁጭ አለ። ገባ ግቢ ውስጥ። እኔ ምለ ዳኒ ሲል እቅፍ አረኩትና አለቀስኩኝ። ያኔም ባካዬ ነው ወጣ። ሰምተሃል እንዴ አለኝ። አዎ አልኩት። ትርጉም አጣብኝ። ያኔ በቃ ማያቸው ነገሮች ያሰብኳቸው ነገሮች በተክላላ ሚኒንግለስ ሆኑብኝ። አለቀስኩኝ። እንደዚህ ቸርች አካባቢ የምናቃቸው ልጆች ተጠሩ እንዲያጽናኑኝ ወደ ቤት መጡ። 4 ሰዓት አካባቢ እናቴ ደወለች። ከቀኑ 4 ሰዓት ስልኩን አነሳሁት። እንግዲህ በኢትዮጵያ ባህል አንድ ሰው ሲሞት ወዳጅ ዘመዶቹ እስከሚመጡ ይጠበቃል ይቀበር። ባል፣ ሚስት፣ ወንድም፣ እህት፣ ልጅ ይጠበቃል ለቀብር ይመስለኛል አይደል? እናቴ ደወለችልኝ። ስልኩን አነሳሁት። አቤት አልኳት።
ያው የሚባለው እንግዲህ ና ለቀብር መድረስ አለብን ነውና ስልኩን ሳነሳው አትመጣም አይደል አለችኝ። ያኔ ደግሞ የበለጠ አመመኝ። አትምጣ እንደማለት ነው። እንደዛም ወደው ጫማውን ቀይሮ ትምህርት ቤት ያስገባኝ። ለሊት በጥበቃነት እየሰራ ሲያስተምረኝ ነበር። አንዴ አይደለም 2 ጊዜም ተባረሪ ተስፋ ሳይቆርጥብኝ ከሀገር ውጪ እንኳን ለኮ አንድ ዘበኛ 80,000 ብር እየከፈለ ልጁን ለማስተማር ያን ያክል ከሬጅ የነበረውን አባት አፈር ውስጥ እንኳን ሲገባ ላየሁት። ቻውም አላልኩትም። በዛው ተሰነባበትን። በየቀኑ ሰማው የነበረው ድምጽ እስካሁን ድረስ የለም። ያኔ በስልክ ተደዋውለን እኔ እሱን ሳበረታው እሱ እኔን ሲያበረታኝ የነበረው ድምጽ የለም። ሮጥለትና ሰራለት የነበረው አባት የለም። ከዛ ጋር በቃ ማለት ነው። ቀብሩ ላይም አልቆምኩም። እነዛ ልጆች አብረው የነበሩ ሲያጽናኑኝ ቆዩ። ግን ምን ጊዜም ደግሞ መሸሸት ሲል ሁሉም ከዙሪያ ይሄዳል። ልክ መሸሸት ሲል ባጠገቤ የነበሩ ጓደኞቼ በተቀላላ በሉ መሸ ጅብም ይወጣል እዚህ አካባቢ ያሉ ወደ የቤታቸው ሄዱ። ሌሊቱን እኔና እቺ ልጅ አብረን ቤት ውስጥ እያለቀስን ነጋ። ይነጋጋ አካባቢ አንድ የጀመርነው ስራ ነበር ስትሪንግ አርት። አሁን ተስፋ ቆርጫለሁ። ተስፋ ማድረገው ነገር የለኝም፣ ምፈራውም ነገር የለኝም። ስትሪንግ አርቱን አነሳውና ክር ተቀለልኩበት እስከሚነጋ ድረስ። ለሊቱ አልተኛንም። ልክ ጧት ሲነጋ ያንን ስትሪንግ አርት ሱቅ ይዤ ሄድኩኝ። ጧት ሰዎች መጡኛ ሊጤቁ። እሷ በጥቁር ለብሳ እኔ ስትሪንግ አርቱን ይዤው ሱቅ ሄድን ለመሸጥ። ካዛኑ ላይ ተነሳ። ሱቅ ሄድን። ሱቅ ሸጠን ስንመለስ የሰፈር ሰው በር ላይ ተጠብቆናል። ያህዝንተኞች አይደላችሁ ለምንድነው የምትወጡት ምናምን ብለው ተቆጡን። ቤት ነው መቀመጥ ያለባችሁ አሉ። ገባን። ቀኑን አሁንም እያጽናኑ አሉ። ልክ እነሱ ሄዱኝ። አሁን ማታም ስራችንን ቀጠልን። ከበፊቱ እንደሆነ ፍጥነታችንን የበለጠ ጨመር ነው። ለምን? ይሄ ነው የእግዚአብሔር ማጽናናት። ሰው ሲያጽናና እና የሚለው እግዚአብሔር ሲያጽናና ኃይልን ነው የሚጨምርልህ፣ ብርታትን ነው የሚሰጥህ። ትክክለኛው ማጽናናት ይሄ ነው። ቀን እነሱ ሲመጡ አብረን እናዝናለን። ለሊቱን ግን ክሩን እየሰራን ሚስማር እየከተከተን ነው የምናድረው። ለሊት ነው እየከተከተን የምናድረው። ጎረቤት እየተነሳ እንደሆነ ምንድነው ይለናል። አይ ምንም ስራ እየሰራን ነው እንላለን። ሻማ አብርተን እየከተከተን እሷ ክር እያለበሰች እናራለን። ጠዋት እናስረክባለን። እንደዛ እያለን 3 ቀን 4 ቀን አለፈ። ሀዘን የሚደርሰውም ሰው ቀረ። ኮሮና ነው፣ ትምህርት የለም እንዳልኩክ። አባይ ላይ ነገር ትዝ አለኝ፣ ልጆችን ብታስጠና የሚለው ነገር። እኔማ ልጆችን ማስጠናት አለብኝ አልኩኝ። ከዚህ በኋላ ከየት መጀመር ፈለኩኝ? ከላይ ቴሌቪዥን ላይ ወጥቶ ከመታየት ኮሮና ነው፣ ትምህርት በቲቪ ነው፣ ቴሌቪዥን ላይ ሄጄ አስጠናለሁ አልኩኝ። እንደ ቢዝነስ ፕላን የምትሆን ነገር ጻፍኩኝ በወረቀት ላይ ይዤ። ከስክስ ጫማን የለበስኩት አባቴ ትቶልኝ ሄደው። አንድ ሱሪ ያለችኝ ሸሚዜን ተክተኬ የቤት ጣቢያ መጣሁ። አለችኝ ልጅ ታወጣችና እዚህ እናንተ ጋር ፕሮግራም ለማቅረብ ነበር። ምን አይነት ፕሮግራም? ተማሪዎችን ማስተማር ትችላለህ? በጣም ጎበስ በርታ። እና እንዴት ነው ማስተማር የፈለከው? የአየር ሰዓት ገዝተህ ነው አለችኝ። የምን የአየር ሰዓት ነው የምገዛው አልኳት። አይ እኮ እንዴት ነው ታዲያ? አይ እናንተ የአየር ሰዓት ስጡኝና ላስጠና። ምን ማለት ነው? እኔ በቃ እንደዚህ ሰጥተውኝ አስተምር ቢሉ ነው የመሰለኝ። ኧረ በል እንደዚህ የለም አለችኝ። አይ የለም ተመለስኩኝና ቴሌቪዥን ጣቢያ በጠቅላላ ሄድኩኝ። ኢትዮጵያ ቲቪ ላይ አልቀረኝም። ኧረ ተው። ዞርኩኝ ሁሉም ጋር። ፋናንሽ ምንሽ እየርኩኝ መጠቅ ጀመርኩኝ። ፕሮፖዛል ይዘህ ወረቀት ይዣለሁ። ትምህርት በቴሌቪዥን እየተላለፈ ነው። አልተመረኩም፣ ዲግሪ የለኝም፣ ግን ማስተማር እችላለሁ። ፍቃዱልኝና ላስተምር ተማሪው በሚገባ መልኩ። ተስፋ ያለው ነገር መስሎኝ ነበር። ተስፋ የለውም። ወደ ቤት ተመለስኩኝ። ሰፈር ውስጥ ኦሮሞኛ ተናጋሪዎች ናቸው ልጆቹ። 1-3 ልጆች አሉ። እነሱን ጠራውና ቤታችን ውስጥ ጣሳ አስቀመጥኩኝና ያቺ ትንሽ ዋይት ቦርድ ላይ ቻይንኛ ማስተማር ጀመርኩ። እነሱን በነጻ ወረድኩኝ ወደ ታች። በቃ እኔ ከላይ ለመጀመር ነበር ግን ያልሆነልኝም። ታች ወረድኩኝ። ለምን ቻይንኛ? ምን ላስተምራቸው? ሌላ ህፃናት ናቸው። ቻይንኛ ግን ያው አዲስ ስለሆነ ሰፈሩ ላይ መረረ የሰው ይላል። 3 ልጆች ናቸው። በነጻ ጣሳው ላይ ተቀመጡ። ደብተር ከቤት ይዘው ይመጣሉ። EERR ሰን ስስ ያልኩኝ ቻይንኛ ፊደል ቁጥር ማስቆጠር ጀመርኩኝ። እነሱን እንግሊዘኛ ማስተምራቸው ጀመረ። ከዛ እነሱን እያስተማርኩኝ ደግሞ በተክርስቲያን አካባቢ አንድ ማቀው ልጅ ነበር፣ የ8ኛ ክፍል ተማሪ። እና እሱን እንዴት ነው የሚያስጠናት ሰው አትፈልግም አልኩት። ፈልጋለሁ በነጻ አልኩት። ኧረ በቃ ኧረ 1-2 ጓደኞችም አሉኝ አለ። በቃ 3ታችሁ ዳስጠናችሁ አልኩት። ኧረ አዎ እሺ አለኝ። እዛ ቸርች ውስጥ የነበረውን መንፈሳዊ አባቴን አማከርኩት ትንሽ ክላስ እንዲሰጠኝ እንዳስጠናበት በቀን ለ1 ሰዓት ምናምን ማለት ነው። ግን ዋይት ቦርድ መግዣ የለኝም። ትልቅ ዋይት ቦርድ ያስፈልጋል።
ከዛ ባለቤቴ ሰው ቤት ነው የምትሰራው እንዳልኩክ ሰርታ ደሞዝ ተቀብላ ስትመጣ መንገድ ላይ ተገናኘን እማ አልኳት ባለቤቴ ማለት እንግዲህ ከጎዳና ያነሳችን ጋር ባለ ትዳር ቆይተናል ዋይት ቦርድ ልገዛ ነበር አልኳት እና ላስተምር እንዴ በጣም አሪፍ ነው አለችኝ በጣም ጥሩ ስንት ነው የሚከፍል አንድ ተማሪ አለችኝ በነፃ አልኳት ህርክ እኔ ሰው ልብስ አጥቤ ያመጣሁትን ገንዘብ አንተ ዋይት ቦርድ ገዝተህ በነፃ ልትጫወትበት አልሰጥም እያለች እባክሽን ስጪኝ አልሰጥም ስንት ብር ነው የምትፈልገው 600 ብር እጇ ላይ የሚቀራ 700 ብር አይሞላም በቃ እና ግዴለሽም እንዳው ስጪኝ እንጂ ከዚህ በኋላ ይሄን ህይወት አንደግመውም በቃ ተተነው ነው የምንወጣው ይሄን ህይወት እንዲቀየር አትፈልጊም ፈልጋለሁ በቃ ከፈለግሽ አይሰጥም የሰው አጥርጋ ቆመን ተጨቃጨቅላለሁ እና መጨረሻ ላይ አለቀሰችላ ግዴለሽ ምሽ ወይም ብያት ያው ተወደኝ ስለነበር ብቻ እሺ ብላ ሰጠችኝ 700 ብር 700 ብር እንጂ ልኩኝ እሷ ወደ ቤት ባዶ እጇን ገባች አንተ እንጨት ለመግዛት ልኩኝ ዋይት ቦርድ ቦርዱን ገዛው ቦርዱን ይዤ ተሸክሜ ያመጣው እዛ የሰጠኝ ቤተክርስቲያን ውስጥ መንፈሳዊ አባት የፈቀደልኝ ክላስ ውስጥ አስቀመጥኩኝ ፓርከር ገዝቻለሁ 2 ፓርከር ነገ እንዲመጡ ደወልኩ ለልጆቹ 3 ልጆች በንጋታው መጡ አስተማርኳቸው ፊዚክስ ወደዱት ብለው ጀምሮ ብለው ጨረሱ ሁለተኛ ቀንም መጡ ሶስተኛ ቀንም መጡ በነፃ ኮሮና ነው ትምህርት ተዘግቷል አልኩ እያልኩኝ እየወደዱት መጡ እና ኢቭን ኢፍ አንዳንዴ ሲቀሩ አለክሳለሁ ይቀራሉ አንዳንዴ ልክ ሲቀሩ ወደ ውስጥ ነው ሰፈር ውስጥ ነው ከሰፈር ውስጥ ፓልት ረሰውታለሁ ቤታቸው ረስ መጣለው ማለት ይችላል በቃ የታሉ አይመጡም እንዴ ብዬ በቃ ማስተምርበትን መንገድ ያወዱትም ማለት ነው እኔ አስተማሪ መሆን አልችልም ማለት ነው በቃ ምንድነው መሆን የምችለው እያለቀስኩ ይመጣሉ ተመልሼ ስመጣ አገኛቸዋለሁ የት ነበራችሁ አይ የሚኒስትሪ ፎርም እኮ ኑና ሙሉ ተብለን ነው ትምህርት ሊከፈት ነው ሲሉኝ እንደ አዲስ ደስ ይለኛል ሲቀሩም ባምባ ነው የሚለኝ በነፃ ነው ማስተምራቸው ፓርከር እንዲሁ ከሱ ከመንፈሳዊ አባቴ ላይ ገንዘብ እየተቀበልኩ ምናምን ነው የምገዛው ከሩቅ ነው የምመጣው ከገጠር ነው የምመጣው እንግዲህ ከስክሱ ጫማዬ ተጣሟል ተረከሱ መለብሰው ጫማ በ6 ወር ነው ባይዘው ጫማው ይጣመመው ከስክስ ግን የፖሊስ ጫማ ብረት ጫማ ነው በ6 ወር ተጣሟል ኪን በረመጣው ገዝተን አባቴ ነው ሰጥቶኝ ሄደው አባቴ ከመሄዱ በፊት እሱ ይዞት መጥቶ ነበርና ይሄ ይሆናል ለክረምት ብሎ አስቀምጦልኝ ነው እኔ ተመላለስክበት ነው በእግር ነው መላለሰው ልጆቹ ግን ትምህርቱን ወደውታል ኢንስፓየርድ ሆነዋል በጣም ገብቷቸዋል 8ኛ ክፍል ተማሪ ናቸው ከዛ ትምህርት ተከፈተ ወደ ግቢ ወደ ክላስ ግቡ ተባሉ ያኔ ልክ ወደ ግቢ ሲገቡ የነሱ ፊዚክስ መምህር ወጥቷል የለም የፊዚክስ መምህራቸው የፊዚክስ መምህር ጠፍቶ ስለነበር ይሄ ከ3 ልጆች አንዱ ይሄድና ለዳይሬክተሩ አንድ ልጅ ያስጠናን ነበር ጎበዝ ልጅ ነው እሱ ያስተምረን ይለዋል እሺ ስልክ ቁጥሩን አምጣ ይለዋል ስልክ ቁጥሬን ሰጠው ይህንን ፕሮግራም ስፖንሰር ያደረገልን ድራዲስ አልሙኒየም ነው ህንፃ እንሞሽራለን ይላሉ ድራዲሶች ህንፃው የአልሙኒየም ስራ ላይ ከደረሰ ግን እርሶ ያርፋሉ ድራዲስ በኃላፊነት ተረክቦ በጥራት በፍጥነት ሰርቶ ቁልፉን ያስረክቦታል ቁጥራቸው ከስራ አለ ደውሉ ድራዲስ አልሙኒየም ከልብ እናመሰግናለን ከዛ ጠዋት ላይ ከባለቤቴ ጋር ጋሪ ላይ ቁጭ ብለን ስትሪንጋርቱንም አልተውንም ስትሪንጋርቱን ይዘን ከሸም እያለን ስንመጣ ስልኬ ጆያ 11 ቤት ነው ሳነሳው ሄሎ አቶ እንትና ባላለው ከቤቴሌም ትምህርት ቤት ነው አለ እና መተ እንድታስተምር ነበር ለምን ሲጀምሩ መምህር ዳንኤል ብለው ነው የጀመሩት ጋሪ ላይ ዘለልኩኝ no one call me like that የመጀመሪያዬ ነው አልተመረኩም ዲግሪ የለኝም እስከ 12 ነው የተማርኩት ዩኒቨርሲቲ ስባረር ነው የጨረስኩት አስተማሪ ልሆን ነው አልኩኝ ልቀጠር ነው መተል ታስተምር ትችላለህ ሲሉኝ ኮራ አልኩኝ ነገ ነው የምመጣው ዛሬ አይመቸኝም አልኩኝ አንተ ጋሪ ላይ ነህ ወረድን ከጋሪ ስትሪንጋርቱን አድርሰን ተመለስን ከባለቤቴ ጋር ጨፈርን እዛች ደሳሳ ጎጆ ቤት ውስጥ በደስታ ዘለለን ለምን ስትመለሱ ደስ ብሎን ነው ምክንያቱም ደሞዝተኛ ያለውና ቋሚ ደሞዝ አለኝ ማለት ሴፍ ነው ሁሉ ነገር የቤት ኪራይ መንከፍላናታም የቤት ኪራይ አከራዩ የሁለት ወር 3 ወር ይተወልናል እያዘነ መጥቶ ፊታችንን አይቶ አዝኖ ወይ የሆነ ስትሪንጋርቱን ሰጠዋልን ይዞ ይሄዳል ሽጥና ይሰራ በቃ ይሄንን እንካ ምናምን ይያለው በነጋታው ጧት ልብሴን ለብሼ ሸሚዜን ተክተኬ ከቻይና የተባረርኩበት ሰርቲፊኬት ነው ያለኝ እሱን ይዤ
ያው ግቢ ስገባ JW የሚባል የቪዛ ወረቀት አለ እሷ ወረቀት አለችኝ ፔትሮሊየም ኢንጂነሪንግ እንዳጠናው አዲስ አበባ ዩኒቨርሲቲ ኮስት ሼሪንግ ምናምን የሞላውበት ወረቀት አለኝ ሌላ ምንም ሰርቲፊኬት የለኝም ማንንም ሰው ሰርቲፊኬት ሰጥቶኝ አያውቅም ግን ልትሄድ ስትል የቪዛ ወረቀት አለ አዲስ አበባ ዩኒቨርሲቲ ኮስት ሼሪንግ የሚባል ለምግብ ምናምን የሚሞላ እሱ ነው ያለኝ እነሱ ምናምን ሰብስቤ አዲስ አበባ ዩኒቨርሲቲ መታወቂያ ያለችኝ እሷን የቻይና መታወቂያ ያለችኝ እሷን አርግቼ በባይንደር አርግቼ ልክ እንደ CV በባይንደር ራሱ ቆይ በጣም ራሱ ልክ ጉዞ ሲጀምር ከነበርንበት ከገጠራሙ አካባቢ ወጥቼ ስፓልቱ ዳር ስደርስ ማስታወቂያ ተለጥፈዋየው ስልክ ጀት ላይና ቤተልሔም ትምህርት ቤት የፊዚክስ መምህር እንፈልጋለን በዲግሪ የተመረቀ 2 ዓመት ስራ ልምድ ያለው ይላል ከዚህ በፊት እነሱ ለጥፈዋል ለካ እየፈለጉ ነው ሳይ ዲግሪ 2 ዓመት ስራ ልምድ እኔ የለኝም 2 ዓመት ስራ ልምድ የለኝም በፊዚክስም ዲግሪ የለኝም ልመለስ አልኩና አይ ብዬ ሄድኩኝ ግን ባላየሁት ብዬ እንትን አልኩኝ ኮንፊደንስ መጣው የሆነ ነገር ኮምፔር ያደረገ ነው ከኔ ጋር እኔ በእጅ ያለችው ትንሽ የበትርናት ባህር ነው እየጠበቀኝ ያለው ማለት ነው አሁንም ትንሽ ስፓልቱን ተሻገሬ እንዲርኩኝ አሁንም ያንን ማስታወቂያ ሁለተኛ ጊዜ አነበብኩት እንዴ መገጣጠም ደግሞ አይ አልኩኝ በቃ አይ ተስፋ ያለኝ አይመስለኝም ልክ ግቢው በር ላይ ማስታወቂያ ቦርድ ላይ ተለጥፏል ድጋሚ ቲቾ ገባው ዳይሬክተሩ አገኘኝ እሺ እንዴት ነህ ሰላም ነው አንተ ነህ መምህር ዳንኤል አሁን ነኝ እስኪ ወረቀትን ስጠኝ የተመረከበትን ሲሉ አይ እኔ እኮ አልተመረኩም ብዬ ገና እንዲስል በልበል ተው በቃ ካልተመረክ አሉኝ ማስተማር ከባድ ነገር ነው እንዴ ያክል እኔም እኮ ቢሆን መጽሐፍ አንብቤ ገብቼ እኮ ማስተማር እችላለሁ ምን አንብበ ያነበብከውን እዚህ ያለ ሰዎች መናገር ነው ምን የሚከብድ ነገር አለው እኛ የምንፈልገው የተመረከበት ዲግሪ ስራ ልምድ ባይኖርም እንደው በዚህ በፊዚክስ ካልተመረክ ምንም አይሰራ አይደለም ማለት እንደዛ እያሉ ምክትል ዳይሬክተሩ ቋራ መጡና አግኝተናል አንድ አስተማሪ ማስተርስ አለው ምናምን አሏቸው ሲሏቸው በቃ እንግዲህ ሌላ ጊዜ ስራ ካለ እንደውላለን ሄዳሉ እሺ ብዬ ወጣው ወደ ቤት መጣው ድጋሚ እነዛ መጽሐፍቶች ከፍቼ ሳነባ መሸው I didn't give up ግድ የለም ካልቀጠሩኝ በቃ የራሴን ትምህርት ልከፍት ነው ማለት ነው ብዬና አምሰብኩት እያስተማርኩኝ እያነበብኩኝ አመሻው ማታ እንደለመደብኝ እዛች አባቴ ገዛችልኝ ዋይት ቦርድ ላይ እሱ የገዛልኝ ዋይት ቦርድ ላይ እየጻፍኩኝ አደርኩኝ ጠዋት ድጋሚ የ11 ቤት ቁጥር 12 ሰዓት ተኩል ላይ ተደወለ መቼም አሁን የደወሉት ድጋሚ ሊያባሩኝ አይደለም እና ሊሉኝ ነው አሁን ተጨፈረ ድጋሚ አታለሰው እንዴ ሳላነሳው ገና በቃ እሳቸውን የደወሉት አልኳት ለባለቤቴ ማሳዩት መቼም የደወሉት ሊመክሩኝ አይደለም እና ስራ ሊሉኝ ነው ብዬ ዘለልኩኝ ናስኪን ፈልጋለን አሉኝ ሄድኩኝ ሊቀጥሩት የነበረው መምህር የተወሰነ ቀን ይቆያል ከሌላ አካባቢ ነው የመጣው እሱ እስከሚመጣ ክላስ ውስጥ ማንንም ስለሌለ ግባና ቁም ነው ያሉኝ yes ዋና መግባት ነው አስተምር አይደለም ግባና ቁም ነው ጠብቅ ልጆቹን በቀን 50 ብር ይከፈላል ነው አረ በነፃ ቆማለሁ አልኳቸው በፊዚክስ ፒሪየድ ገብቼ ነው ቆማለሁ ባዶ እንዳይሆን እየገባ ያቸው ነገር እና በቀን 50 ብር አረ ምን 50 ብር እኔ በነፃ ገብቼ ቆማለሁ አልኳቸው አይኛት የትምህርታችን ህግ አይፈቅድም ገብተህ እንከፍላለን ልጆቹን ጠብቀው እሺ አልኳቸው ዳይሬክተሩ ጋውን ነበር አይተሱ የተንጠለጠለ ይሄን ጋውን ልበስ ብለው ሰጡኝ እንዱ ቾክና ዳስተር እንደዚሁ ሰጡኝ እጄ ላይ ይዤ ገባው ባዶ እጄ ነኝ ወረቀት የለኝ ደብተር የለኝ ገርም ነው ቾክና ዳስተር ይዤ ገባው ልክ ክላስ እንደገባው ምዕራፍ 0 ብዬ ጻፍኩኝ ዩኒት 0 ፊዚክስ ምንድነው ከሚለው ሐሳብ ጀመርኩኝና ያንን ለተማሪዎቹ አብራራውላቸው አብዛኛው ተማሪ ግን እንደምታውቀው ፊዚክስ አይወድም ጓዳ ቤታቸው አሁን ክላሳቸው እንቅስቃሴ በሚያደርጉበት ቦታ ሁላ ያለ ነገር ነው ለካ ትምህርቱ ያን አንደርስታንድ አላደረጉትምና ከህይወት ጋር ነበር አገናኘው የነበረው ለምሳሌ በፊዚክስ ኒውተን ሰርድ ሎው የሚባል አለ ግብርና አጸፋ ግብር የሚባል ይሄንን ወንበር በ10 ኒውተን ከመታው በ10 ኒውተን ነው የሚመታ ይሄ ወንበር እንዳያሳምም ቀስ ብለህ መታው ነው የሚለው እና ዛ ፕሪንሲፕል ላይ ምን ያስቀምጣል የሰው ልጅ ወደፊት ለመራመድ ኃይል ወደ ኋላ ነው የሚያወጣው ተፈጥሮ ናት ወደፊት የምትገፋው ወደፊት ልራመድ ብለ ወደፊት ኃይል ብታወጣ ትደፋለህ አትራመድም ማልባት አሁን ነው ሙቪ ያረክ ራሱ ካየው እንዲህ ስትል ኃይል ወደ ኋላ ታወጣለህ ወደ ኋላ ኃይል ወደ ኋላ ታወጣ ተፈጥሮ ናት ወደፊት እሺ እስኪ ወደፊት ተራመዳውና ኦኬ ያዘው ያኛው ግሬ ወዴት ነው እየተራመደ ያለው ወዴት ነው ኃይል የሚያወጣው መሬት ነው ወዴት ነው የምትገፋው ወደ ታች እየገፋው ነው ወደ ኋላ ነው የምትገፋው አሁን ግሬን አንሳው ብልክ እስኪ አንሳው ግሬን አሁን ያኛው ግሬን አንሳው በቃ ኃይል ወደ ኋላ ነው ያወጣው መሬቱን ወደ ኋላ ነው የገፋው ኃይል ወደ ኋላ ስታወጣ ተፈጥሮ በራሷ ደግሞ ወደፊት ትገፋለች ወደ ኋላ ተራመድ ብንድነው እስኪ ወደ ኋላ ተራመድ ያዘው
ይሄኛው እግር ወዴት ነው መሬቱን እየገፋ ያለው ወደፊት ነው ስለዚህ ወደፊት ስትገፋው ተፈጥሮ በራሷ ወዴት ትገፋለች ወደ ተቃራኒ ይገፋል አዎ ምናልባት ይሄንን ነገራውን ጨረቃ ላይ ብናደርገው ኖሮ ኃይል ወደ ኋላ ስታወጣ ወደፊት የሚገፋ ሌላ ኃይል አይኖርም ነበር ማለት ነው ምድር ላይ ግን ፈጣሪ የስበት ኃይልን ፍሪክሽን አስቀምጧል እና ብዙ ጊዜ በህይወታችን ወደ ኋላ የሚጎትቱን ነገሮች በተቀላላ ሊያስፈነጥሩ ነው ወደ ኋላ የሚጎትት ፍሪክሽን የሚባለው ፍሪክሽን ምን ጊዜም ወደ ኋላ ነው የሚጎትተው ወደ ኋላ የሚጎትተው ኃይል ባይኖር ኖሮ የሰው ልጅ ወደፊት አይራመድም ያንን ነገር አንደርስታንድ ሲያደርጉት ደስ አላቸው የመጀመሪያው ቀን አለቀች ሁለተኛ ቀንም ገባው 4 ክላስ ነው 9ኛ 8ኛ ABCD ነው አራቱንም ክላስ አስተማርኩ ሁለተኛም ቀን አስተማርኩ ምዕራፍ 0ን ጨርሼ በአንድ ቀን ሁለተኛው ቀን ምዕራፍ 1 ብዬ ጀመርኩኝ እና ድምጼ በጣም ነው የሚጮህ እዚህ ያስተማርኩ እዛ ክላስ ይሰማል ዳይሬክተሩ ይሰማሉ ልጅ ያስተማረ ነው እንዴ ማን ነው አስተምር ያለው ከዛ በሶስተኛው ቀን ምክትል ዳይሬክተሩ መጡና አይ በቃ ያው ሌላው መምህር መጥቷል እንግዲህ እኔ ሊያስወጡ ነው ግን አስከተማሪዎቹ ኮሜንት ሊሰበስቡ ፈለጉ ክላስ ገቡና እኔ እዛኛው ክላስ ነኝ እሳቸው እዚህ ክላስ ናቸው እኔ ስወጣ ነው ከኔ ንግር ተከትለው ይገቡትና እንዴት ነው ልጆች ፊዚክስ መምህራችሁ እንግዲህ መጥቷል ይሄኛው ፊዚክስ መምህራችሁ እንዴት ነበር ሲሉ ዋው ብሎ ተማሪው አጨበጨበ አሉ ከዛኛው ክላስ ወጥቼ እዛ ስገባ እኔ ጨብጨባው ይሰማኛል ተማሪ እየተሸለመ ነው መሰለኝ እኔ እዛኛው ክላስ ሆነም ተመልሼ ስገባ ቀጣይ ክላስ 4 ክላስ ነው ABCD ነው ከየወጥቼ B ስገባ A ይገባሉ ከB ወጥቼ C ስገባ B ይገቡ ኮሜንት ሲጠይቁ ተማሪው እንዳለ ደስተኛ ነው ፊዚክስ በዚህ መልኩ ተረድተነው አናቀም በዚህ መልኩ ገብቶና አናቀም ነው የተማሪው ሐሳብ እንዳለ ስወጣ ጠሩኝና ለካ ማስተማር ጥበብና ጸጋ ይፈልጋል እኔ ደብተር ተገልጦ እንደሚነበብ ነው ማቀው ለካ እንዲህ ነው ማስተማር እባክህ ፍቃደኛ ኮንክ በፔሪድ 50 ብር እንከፍላለን እኛ ጋር አስተምራለሁ yes ብራቮ ሚገርም ባንድ ወር ውስጥ 100 ክላስ ላይ ያለኝ 100 ፔሪድ ነው መገባው 50 በ100 5000 ብር የወር ደሞዝተኛ I was so amazed ህይወት ገብቼ ለባለቤቴ ስነግራት ዋለች ገና የወሩን ደሞዝ ሳንቀበል ከሰው ላይ ተበድረን ከዛ ቤት ወጣን ሁለት ፍራሽ ብረድስት አባቴ ገዛልኝን ቡታጋስ ይዘን የተቀባን ስቶቭም ነበርቻት እሷ ይድሮ የነገርኩ እሷን ስቶቭ ይዘን ከተማ መሃል ቤት ተከራየን በ1500 ብር ስንገባ አከራዩም ማየችልና አይ እነዚህ ልጆች እንዳው ለእናቷ ደውላ ነው የምትናገረው ከዛ በኋላ ነው የምታጫውተን አይ እንደዚህ ነው ያውኑን ይከፍላሉ እንጂ ቀጣይ የሚከፍሉሽ አይመስለኝም ትላታለች ለምን ስንመጣ ይዘን የመጣ ነው ቃ ሁለት ፍራሽ ቡታጋስና ብረድስት ነው ሌላ ቃላችሁ የለንም እንደዚህ መሬቱ ሲሚንቶ ነው እዚህ ላይ ነው የምታኙት እዚህ ላይ ነው የምታኙት አረ ተው ሙሽማ ሰጠችን ምንጣፍ ቆርጣ ሰጠችን ልጅ በጣም እጅግ በጣም የሚገርሙ ሰዎች ናቸው ባይገርም ትልቅ ኢምፓክት ነው ያላቸው በህይወቴ ላይና እዛ ቤት ገባን ቤቱ ሰፊ ነው እዛ ጥግ ነው ምንተኛው ባዶ ነው ቤቱ ከዛ አንተ ፊዚክስ ያጠናት ጮህበታል ወሩ አለቀ ደሞዝ ሲሰጥ ተቆራርጦ 3000 ምናምን ብር ይደርሰኝ አላምኩም እንዴ እኔ እኮ 5000 ብር ነው ብዬ ነው ቋምኝ ወጣሁት ከዛ ከገጠር ከዛ ድጋሚ ዋልኩኝ ከፋኝ ግን ማስተማሩን በጣም ወድጄው ስለነበረ ልጆቹ ሚኒስትሪ ተፈተነው ሁሉም ሃይስት ማርክ አመጡ በፊዚክስ 100 ያመጡ ልጆች እንደሆነም ስፍር ቁጥር የላቸው ሚኒስትሪ ፈተና ነው ነገር እና ዊዚን 30 ሚኒት ነው የጨረሱት በ30 ደቂቃ ነው የጨረሱት እስካሁን ድረስ ዳይሬክተሩ ያነሱታል እስከዛሬ እንዳው አንተ ያስተማርካቸው ልጆች ይላሉ አንድ ወር ነው ያስተማርኳቸው እነዛ ልጆችና ትምህርት ቤቱ ጠራኝ አመሰገነኝ ቀጠልኩኝ 8 ነበር ማስተምረው አሁን 9ኛ ክፍል ማስተምራለሁ ቀጠልኩኝ ያለ 9 አስተማርኩኝ ከዛ ደግሞ አይ ብላ 11ኛ ክፍል ማስተምራለሁ 9ኛና 11ኛ ክፍል ይዤ ማስተማር ጀመርኩኝ ደሞዜ ያደገ መጣ እንዳው ደሞዜ ያደገበትን መንገድ እዚሁ ጋር ጠቆም ማልክቼ ለፍ እስቲ ባክ ምን ሆነ መሰለህ እንግዲህ 3000 ምናምን ብር ነው የሚከፈለኝ የቤት ኪራይ እንከፍላለን ከዛ ይበላል ባለቤት ስራ ቆመች እየሰራች አይደለም እሷ አረፍ ብላለች በጣም ተጎድታለች በጣም እና ከለታት ባንድ ቀን አስተምሬ መጥቼ ምሳ በልቼ ልመለስ ነው ምሳ ቋጥሬ ይዤ አልሄድም ያው እንዲህ ውፍር ያለ ሽሮ ነው ምትሰራልኝ እና አንድ ቀን ይዤ ስከፍተው አስተማሪው እንዳለ ስቆ በግድ ያኝኩ ነው የሚዋጥልህ ያው ሽሮ ደግሞ በባህሪው ድርቅ ይላል ሲውልና ያ ስለሆነ በጣም ስለሚያሳፍረኝ ይዤ አልሄድም ምሳ ቤት መጥቼ በልቼ ነው መለሰውና ቤት ቁጭ እየበላው ደሞዝ ገባ ስልካችን ላይ ቴክስት ገባና ስልክ የሌለውን ቴክስት ልክ ሳነበው 9400 ብር ይላል አላመንም ከቤቴሌን ትምህርት ቤት ደሞዝ ይላል ደነገጥን ሳታቆም ተጀምሮ አላወኩም 3000 ምናምን ብር ነው እኮ ደሞዜ አሁን 9400
ደነገጥን ከዛ አይ አልኳት በስተት ነው የገባው አልኳትና ይኸውልህ የሰው ልጅ መጥፎነቱ አሁን ነው ሄደን ገንዘቡን እናውጣው አልኳት ሳይወጡት ወይ ያ በስተት ነው የገባው ቶሎ ብለን እናውጣው ሄደንና 9400 ብር ሙሉን አወጣ ነው እሺ እንዴ ነገ ቢጠይቁስ ነገ እንዳይጠይቁኝ አልኳት እቃ ወዲያውኑ ገዛዛበት የዛኑ ቀን አንድ ድሮ ማቃት ሴትዮ ነበረችና ቴሌቪዥን ሸጣለሁ ስትል ሰምቻለሁ ይሄ ቦርጫሙ ቴሌቪዥን 1000 ብር ነው ሸጣለሁ ያለችው ሄድኩኝ እሷ ጋር አስቺኝ በባጃጅ መጣው ቴሌቪዥን ገዛው ከአመታት በኋላ ነው 1000 ብር እየተወቀልክ ነው 11 ሰዓት እያለ ነው ሱቅ ይዘጋል እየመሸ ነው በባጃጅ ሄድኩኝ ገበያ ዲሽ ገዛው ወደ ቤት ይዤ መጣሁ ዲሹ ምናምን ልክ ይዤ ስመጣ 12 ሰዓት ከምናምን ነው ኦልሞስት 1 ሰዓት ነው ጨልሟል ዲሹ መገጠም አለበት አልኩኝ በባትሪ ስልክ እንጨት ላይ ዲሽ እንገጥማለን አይችልም ሞተው ስልክ እንጨት ላይ ዲሽ እንገጥማለን የሚል በባትሪ ፈልጌ ደወልኩኝ ሄሎ ዲሽ ሰራል አዎ ሰራል የት አካባቢ ነው እዚህ አካባቢ እና መምጣት ይመቻል አንዴ ጠዋት መጣልሻለሁ አለኝ አይ አሁን ነው መምጣት ያለበት ኧረ ቶ አትምጣ አይነገልኝ ሌላ ቦታ ድግ አሁኑኑ ማታውን ዲሹ መገጠም አለበት ነው ለምንድን ነው ቋጉጭ ያለው የምድሪኖ ኮምፕሊፍሲ ቴሌቪዥን አይተናናቅም ሰው ቤት ቴሌቪዥን ስናይ ምናልባት አንዳንዴ አቃ ስትሪንግ ጋር ለማስረከብ ይረን ስንመለስ ግሮሰሪ ውስጥ ነው ቴሌቪዥን ተከፍቶ ቆመን ረጅም ሰዓት የቀረነበት ጊዜ አለ እና ካልተገጠማለን አይገጠምም ጧት አሉን ይሻላል አበራ ነው እግዚአብሔር ይሄንን ታሪክ ያውቃል እሺ የሚለውን ድምጽ እያየን አመሸን ራት በላን ከፍታ ነው እውነቴን ነው ማለት ባለቤቴ ትራዲሽ ተነካዋለች ድምጽ መስጫውን ተመለስ እኔ ሄዳለሁ እናከዋለሁ አጠፋ ነው እና ተኛ ለሊት ተነሳች እሷ ድጋሚ አበራችሁ ድንገት ስታበራው ድምጹ እሺ ብሎ ጮኸ በጠበጠ እኔ ብንንብ ምንድነው እየስነሳ እየቀነሰች ነው ደንግጣ እሷም አብርቷለች እኔ ማየውት ዙሪያውን አየዋለሁ አጠገርም ያለው የሚገርም ነው እና ነጋ ዲሹ ተገጠመ እና ኢቢኤስ ሲኒማ የመጡበት ጊዜ ነው ቃና የመጣበት ጊዜ ነው ተከፈተ ኢቢኤስ ሲኒማ ምናምን ደስ አላት እሷ ቁጭ ብላ ታያለች እኔም ማያለው ስራ ቦታ ሄዳለሁ ልክ ስራ ቦታ ሲድ ይሄ ነገር እንዴት ነው ብዬ መምራኖቹን እዚህ ትምህርት ደሞዝ ይጨምራሉ እንዴ ምናምን ስለአረ ደሞዝ አልጨምሩም በአሁኑ አልጨምሩም እሺ በቃ ጸጥ ይሄ ትምህርት ቤቱን ዳይሬክተር ሳይው በዛ ጋር ዞራለሁ ጠርቶ እንዳይጠይቀኝ ብዬ ገንዘቡን ቴሌቪዥን በሰቀቀን ነው ማልፈው በቢሮ ጋር ወደ ክላስ ገባ በቀጣዩ ሁለተኛው ወር ያው ነው ገንዘቡ አሃ አልኩኝ አሁን ተጨምሮልኝ ነው ለካልኩኝ ያመንኩት ሁለተኛው ወር ያው ደሞዝ ሲገባ እና ትልቅ ደሞዝ ነበር በሰዓቱ ትምህርት ቤቱ ከሚከፍለው ክፍያ ውስጥ 9 እና 11ን በዛው ሁኔታ ማስተማር ጀመርኩኝ እያልን ጨረስን ከዛ 12ንም እንዳስተምር ፍቃዱ ተሰጠኝ የመጀመሪያውን አመት በአመቱ ምርጥ አስተማሪነት ጨረስኩኝ ሁለተኛውን አመት ገባን ሁለተኛውን አመት በአመቱ ምርጥ አስተማሪነት ጨረስኩኝ ሽልማት ነበር ወይ እንደምታውቀው ሰርቲፊኬት ሸለም ነበር የትምህርት ቤቱ ባለቤት ሰዓትም ሸልሞኝ ነበር አመቱ መጨረሻ ላይ ትላልቅ ኤግዚቢሽኖችን አዘጋጃለሁ ተማሪዎች ከክላስ ውስጥ ከ16 እስከ 17 ወይም ከ17 በላይ የሚሆኑ ተማሪዎች 100 ያመጣሉ 17ቱንም ከወር ደሞዜ ላይ መጽሐፍ ገዝቼ ሸልማለሁ ወላጅ ጠርቼ እያስጨበጨብኩ ሸልማለሁ ቶፕ የሚያመጡትን ደግሞ የአንገት ሐብል ሸልማለሁ ከደሞዜ ላይ ተማሪዎቹም በጣም ኢንስፓየር ሆነዋል ከሁሉም ትምህርት 100 ለማምጣት ተማሪ የሚሮጠው ፊዚክስ ነው ሲሆን ቤት ደውል ነበር እናት ጋር ወንድሞች ጋር ስለአባት ታስታውስ ነበር እናቴ ኦልሞስት በቃ ሽንት ቤት ነው የምታጥበው የሰው ልብስ ነው የምታጥበው እንደዛ ነበር የምታሳልፈው አባ ከሞተ በኋላ ከዛ በኋላ ግን በየወሩ እኔ ተቆራጭ አረጋለሁ እሷን ሰፖርት አረጋለሁ እህቴን ደግፋለሁ በዛው የቤተሰባችን ታሪክ ተቃንቷል ኮንስታንት የሆነ ገቢ ያለኝ በዛ መልክ ህይወት ቀጠለ ማለት ነው አባትን ታስታውስ ነበር ቢኖር ምናምን ብላስብ ኤቭሪ ዴይ አሁንም እያወራው ኮኮ አስታውሳለሁ እንደው ቢያየው በየመኛለሁ ቢኖር አትሊስት ነጭ ሸሚዝ ለብሼ ቢያየኝ እንደዚህ ንጹህ ቀበቶ አርግቼ ቢያይ እመኛለሁ ነው እንደው እናቴ ከምታይኝ በላይ አሁን እሱ ያየኝ እንደሆነ ይሰማኛል ግን እና ህይወት በዛ መልኩ ቀጠለ ትምህርት ቤት ውስጥ ጥሩ ስም መገንባት ቻልኩኝ የወላጆች ስብሰባ ላይ ወላጆች ብዙ ጊዜ አፕሪሺየት ያደርጉኛል ሳያደንቁት ሳይጠሩት ማያልፉት ስም ሆነ ቲቸር ዳንኤል የሚባለው እያለ ምን አይነት ድምጽ ተሰማኝ ከዚህ ትምህርት ቤት ወጣና ትንሽ የክላስ ተከራይተ ልጆችን አስተምር ስንት ብር ነበር በወር የሚከፈል ያኔ 9400 ብር አካባቢ ደና 9000 ብር አግኝታችሁ ጥሩ ኑሮ ይኖራል ትልቅ ደሞዝ ነው ደሞ እኮ
ባለቤት አረፍ ብላለች እንዴ ብዙ ነገር ተቀይሯል ቤት ውስጥ ሰላም ምግብ ተቀይሯል እቁብ እየጣልን ኪችን ካቢኔት ተገዝቷል ኦቭን ተገዝቷል ብዙ ነገር እኮ ተቀይሯል ያን ይወጣል እና በወጣ ደግሞ ተመልሼ ሌላ ቦታ የሚቀጥረኝ ሰው የለም ወረቀት የለኝም ማንም የሚቀጥረኝ እንደድል ነው እዚህ ትምህርት ቤት የገባሁት ማንም ያለ ወረቀት ሌላ ቦታ የሚቀጥረኝ ማንም ግን ፊል አደረኩት አንድ እምነት አለኝ እኔ ወደ ውስጤ ምንም አይነት ድምጽ ሲመጣ ወደ ውስጤ የመጣው ድምጽ ፍፄን የማይጎዳ ከሆነ እነሱን የማይጎዳ ከሆነ መልካም ሐሳብ ከሆነ ምንም ያክል ከባድ ይሁን አደርገዋለሁ እና ሳደርገው ደግሞ ፋታ አልሰጠውም ጊዜው እንደሆነ ማድረግ እንደምትችል አምኖ ነው እግዚአብሔር ሐሳብን ወደ ውስጥ የሚልከው ከዛ እቁብ ጥለን ያጠራቀምናት ብር ነበር 9,000 ብር የመጀመሪያውን እቁብ የሰደችው ጎረቤታችን ናት ቁምሳጥን ገዛች አረረ ይሄ ቁምሳጥን ባለቤት የሚያምራል አለች በቃ በቀጣዩ እቁብ እኛም ቁምሳጥን ነው የምንገዛው አለ ምናምን ለቀጣዩ እቁብ ሲወጣ እንደ ነገር ይወጣ ዛሬ ነው ይሄ ድምጽ ተሰማኝ ውስጥ መልእክት ተቀበልኩና እማ አልኳት አሁንማ ነገር መጣ ማለት እንደዚህ ተሰማኝ አልኳት አለችኝ እና ድርጅት እንክፈትበት በ9,000 ብር አሁን እንክፈትበት ተሰማኝ አልኳት እቁቡን ወሰድን ከዛ ጎረቤቶቻችን እንደዚህ ልናደርግ እንደሆነ ሲሰሙ ዋሉ አልጋ ይላችሁ መሬት ላይ ነው የምንተኛው ቁም ሳጥን ይላችሁ የቤት ዕቃ ታሟልም ወይ አንተ ደህና ስራ አይደል ያለ የምን ድርጅት እንክፈት ነው በ9,000 ብር ኧረ ተው ብለው መከሩን ከዛ አረኛ ቅዳችን ይሄ ነው አልኳቸው በቃ ተው ወጣው ህንጻ ቼክ ሳረግ አንድ ህይወት ህንጻ የሚባል አለ ደብረ ዘይት ትንሽዬ ክላስ 16 ካሬ መቶን ለመከራየት ገባን 12,000 ብር ነው የ3 ወር ነው የምትከፍለው እኛ ያለችን 9,000 ብር ናት አካራዩን እንደው ባከን አልኩት እኔ ብዙ ነው አላማዬ ትልቅ ነገር ነው የምሰራው ገና ታሪክ ነው የምሰራው ግድ የለም አልኩት በቃ አንድ ሳምንት ስጠኝ 9,000 ብር ልክፈልና ልግባበት አልኩት ከአንድ ሳምንት በኋላ 3,000 ብር እንሰጣለሁ አልኩት እሺ ያለ በቃ ፈቀደልኝ እግዚአብሔር ይስጠው ሰለሞን ይባላል ፈቀደልኝ ገባው አንድ ዋይት ቦርድ አባቴ ገዛልኝ አልነበረች ቤት እሷን ዋይት ቦርድ አመጣው አንጠለጠልኳት እንዴ ምንድነው እዛ መስራት የፈለከው ማስተማር ማስጠናት ነው ልጆችን ማስጠናት ወንበርስ ሌላ ቀስ እኮ ነግሬ ነው እኮ ገባው የቤት አከራያችን ወንበር ነበራቸው 20 ወንበር ሰጡኝ እና አንድ ትንሽ የጠረጴዛ ነበረቻቸው ሰጡኝ አንዷን ወንበር ባለቤቴ ተቀምጣ ተመዘግበታለች 19ን ወንበር ደግሞ ተማሪ ይቀመጥበታል ማለት ነው እሷ ታምናለች ትከተላለች አዎ በጣም እንዴት እንደወጣን ታቋለች የወጣንበት መንገድና ጀመረን እነሱ ወንበርና ጠረጴዛ ሰጡን ያቺ ትንሽ ክላስ ውስጥ አጸዳዳናት ልሙጥ ወረቀት አመጣን መስታወቱን በልሙጥ ወረቀት በፕላስተር ልታጠፍ ነው ወደ ውስጥ እንዳይታይ ከትምህርት ቤት ለቅቄ ያልወጣው ገና ክረምት ነው በጋ መጀመሩ ነው በቃ ዳይሬክተሩን ሄድኩኝና ለለቅ ነው አልኳቸው ለወጣ ነው አሉ ጨክኝ ወጣው ምንም ተማሪ የለኝም ባዶ ነው ግን ጨክኝ ወጣው ለምን ደውልክ የፈለከው እዛ እየሰራ መስራት አልቻልክም በትኩረት አምናለሁ ሁለት ቦታዎች ላይ ትኩረት ካረክ 50% ነው ሁለቱም ላይ ኢነርጂ የምሰጠው ስለዚህ እዛ ጋርም ስራውን መበደል አልፈልግም እዚህ ጋርም ስራውን መበደል አልፈልግም ሙሉ አቅሜን እዚህ ላይ ኢንቨስት ማድረግ ፈልጋለሁ አንደኛ ሁለተኛ ደግሞ በእኔ እምነት እግዚአብሔርን አምነው እግራቸውን ከጀልባው ላይ አንስተው ውሃው ላይ መርገጥ የቻሉትን ሰዎች እግዚአብሔር ይባርካቸዋል ስለዚህ እግሬን ከጀልባው ላይ አንስቼ ውሃው ላይ አረፍኩኝ ወጣው በነጋታው አንድ 10 የሚሆኑ ተማሪዎች መጡልኝ ፊዚክስ የሚያጠኑ እነሱን አስጠናው የመጀመሪያ ቀን ሁለት ነው እንጂ የመጡት ሁለቱን አስጠንቼ ሄዱ በነጋታው 10 ሆነው መጡ 15 ሆኑ 20 ሆኑ 30 ሆኑ በዛች ክላስ ውስጥ አንድ ወር ሞላም ዋው 30 ሆኑ ፊዚክስ እና ማትስ ነው ማስተምረው 19 ወንበር ይቀመጣሉ የቀሩት 10 ምናምን የሚሆኑት ቆሞ ነው የሚማሩት ኢቭን ቦታው በቃም ውጪ ወጥተው ራሱ ወረቀቱ ተገንጥሎ ልሙጥልኩ በመስተዋት ውስጥ ነው የሚያዩት በጣም ስለምጮህ ድምጽ ይሰማል ሲጨልም አንደኛ ጨልሟል ሁለተኛስ ቀጣይ ሊነጋ ነው ማለት ነው አለቀ አሁን ትምህርት ላይ ነው ያለው አይደል አንደኛ ትምህርት ላይ ነው ያለው ቀጣዩ ጊዜ የምን ጊዜ ነው ይያለ ነው የሥራ ጊዜ ነው እንደዛ ማስተማር ጀመርኩ ዋይት ቦርዷ ተጽፈባት ብርትስ ብላ ትገባለች እዛ ላይ ያስተማርኩኝ በጎን አንድ መምህር ቀጠርኩኝ ኬሚስትሪ መምህር እንዲያግዘኝ ጨመርክ ኬሚስትሪ ደግሞ ሶስተኛ ትምህርት ጨመርኩ 300 ብር ነው የምናስከፍለው በወር እንግዲህ 3 ትምህርት ነው የሚያጣኑት ከዛ ወር አለፈንና ቀጣዩ ሶስተኛ ወር ልንከፍል ነው የ3 ወር ከፍለን ነበር አሁን ቀጣይ ሶስተኛ ወር ለመክፈል ስናስብ ከላይ ደግሞ አንድ ክላስ አለ ሰፊ ክላስ እና ውስጤ በየቀኑ ይርኩኝ አይዋለሁ በመስተዋት ውስጥ እንደዚህ ብዬ አይዋለሁና ክላስ ሰፊ ነው ግባ ይለኛል እዚህ እንዴ በጣም ኦቨር ነው ኪራዩ በጣም ትልቅ ነው ወደ 60 ካሬ ነው እዚህ እዚህ ግባ
እሺ አልኩና አንድ ተማሪም ነበር አገዘኝና ተከራየው ገባው ትልቅ ክላስ ገባው ባገኘነው ገንዘብ ወንበር ገዛው የሰዎችን የአከራዮችን 20 ወንበር መለስኩኝ 20 ወንበር ገዛው ዋይት ቦርድ ገዛው ጥብቅ የሚል ቆንጆ ዋይት ቦርድ ግድግዳው ላይ ተለጠፈ ማስተማር ጀመርኩኝ እያሉ 40 ሆኑ 50 ሆኑ በፊት የሚያቆም መምጣት ጀመሩ መጡ በፊት የሚያቆም መጡ አስተምሬ ማላቀባቸው ትምህርት ቤቶች ደግሞ ሰሙና መጡ የተማሪ ቁጥር በጣም በዛ 80 ሆኑ ዋው 80 በ324 ሺህ ብር አካባቢ ህንጻው ጥበብ የተደለቀው ትጉህ ታታሪ አያውቅም ድካም ዘመን መሻገር ሳይከተብ አይረካም የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድር አዲስን እንካ የቤቱ አድባር የህንጻው ዋርካ ትራቢስ ኢንጂነሪንግ እኔም ጥሩ አገኛለሁ ላስተማሪውም ከፍላለሁ በሰዓት አሁን ደግሞ በቃ ላይብረሪ ክፈት አለኝ ውስጤ ላይብረሪ እሺ ብዬ ሲኒ መደርደሪያ አለች ቤታችን ሲኒ መደርደሪያ ሲኒና ድስትና የሚደረደርበት ነጭና በጥቁር ፕላስቲክ 5 መደርደሪያ አላት ያቺን ይዤ መጣውና ከተማሪዎቹ ላይ መጽሐፍ ሰብስቤ ሪቫና ስሬ ላይብረሪውን መረቀ ፈንዲሻ ምናምን ዳቦ ተዘጋጅቶ እዛው ክላስ ነው እዚህ ይማራሉ ግድግዳው ስር ደግሞ የሲኒ መደርደሪያው አለች መጽሐፍ ሞልቷታል ተማሪ ከዛ መከራየት ይችላል ባለቤት ቁጭላ እዛ ጋር ስመዝገብ መደርደሪያ ያለ 4 ነው 5 ሲኒ መደርደሪያ ነው እኮ እሷ ላይብረሪ ናት ምን አንተ የሚታይ ከተማ ውስጥ ትልቅ ላይብረሪ ነው የሚታየኝ አንድ ሽንኩርት መደርደሪያውን ተወስዳለህ አንድ ደሞዛን ተወስዳለህ አንድ ቁም ሳጥኑን በላ ውስጥ የመጣውን ድምጽና እማደርገውን ድርጊት በፍጹም ኮምፔር አላደርገው አሁን ውስጥ የመጣው ድምጽ እኔ ትልቅ ላይብረሪ ስከፍት ነው የተሰማኝ ስለዚህ ያለኝ የሲኒ መደርደሪያ ነው በሲኒ መደርደሪያ መጽሐፍ አድርግቼ ጀመርኩ ላይብረሪው ተመረቀ ተማሪው ያለ የተጨበጨበ ፈንዲሻ ዳቦ ተሰጣቸው ይስቃሉ እነሱ መቼም አይደል ከተከፈተው ላይብረሪ በላይ የወጣው ወጪ በለጠ ሴሬሞኒ ምንም ነገር ብቻ ይታይ አለኝ የለኝም ምን አላገናዝብም በቃ ባለኝ ነገር ነው መገባበት ያለኝ ያ ነው በዛ ነው መጽሐፍም የለኝም ባይዘዌ ተማሪዎቹ ነው መጽሐፍ ታምጡ ብዬ ከቤት የእናት አባቶቻቸው የተማሩበትን መጽሐፍ ያመጡት ልጆቹን ግን ምድረው ከማስተማር ባለፈ በሳምንት አንድ ቀን የማይንድ ሴት ስልጠና ሰጣቸዋለሁ የኔን ያለፍኩበትን መንገድ ነግራቸዋለሁ ስለ ኢንቫይሮንመንት በደንብ አድርጌ ነግራቸዋለሁ ፈሪያ እግዚአብሔር እንዲኖራቸው ዴይሊ አስተምራቸዋለሁ የጥበብ ሁሉ መጀመሪያ እሱ ስለሆነ ማለት ነው የሰው ልጅ ደፋር መሆን የሚችለው እግዚአብሔር መፍራት ሲችል ብቻ ነው እግዚአብሔር መፍራት ስታቆም ደግሞ ፈሪ ነው የምትሆነው በሁሉ ነገርና ደፋርም እንዲሆኑ እንደዚህ አይነት ስልጠናዎች ሰጣቸዋለሁ በጣም ይነቃቃሉ በጣም ጂኒየስ ናቸው ፋይናሊ እንግዲህ 80 ተማሪ ሆኑ 80 ተማሪዎችን ይዘን ጨረስን የመጀመሪያውን አመት ብዙ ጊዜ ወላጆች ደግሞ የሚሰጡት ኮሜንት ነበር እንግዲህ እንደነገርኩ አንዷ የመጀመሪያው ክላስ ውስጥ ነው ባለቤት የምዛው የምትመዘግበው ከዛ ተማሪው ይማራል ክላሱ ሰፊ ስለሆነ ግድግዳው ስር ሷት መዘግባለች ወላጅ እየመጣ ቢሮና ክላስ አንድ ላይ አይሄድም የሚል ኮሜንት ሰጠን ነበር ነው ሶስተኛ ጨመርን በጣም ሰፊ ክላስ ወደ 74 ካሬ የሚሆን ቢሮአችን በጣም ሰፊ ነው ስለ ኤክስትራ ሰፊ ነው አንድ ባለቤቴ ነው 74 ካሬ ውስጥ ቁጭ ላምት መዘግበው ቀጣይ ነገ ተነጎዲያ ግን እንደሚጠበን አምናለሁ አሁን ወደ መስከረም ስንተላለፍ ኖርማል እኛ ጋር ቅዳሜና እሁድ ነው የሚያጠኑት ከሰኞ እስከ ዓርብ ደግሞ ትምህርት ቤት ይማራሉ እነማን እነዚህ 12ኛ ክፍል ተማሪዎች በየትምህርት ቤቱ እንደዚህ አይነት ህጎታ ቅዳሜ 12ኛ ክፍሎች ማጥናት አለባቸው ጥሩ ውጤት እንዲያመጡ ስለዚህ እናስጠናቸዋለን ብለው ወላይ ሰብስበው ተናገሩ የኛ 160 ተማሪዎች ሊጣፉ ነው ማለት ነው ተማሪው አብዛኛው ተማሪ ፍላጎቱ የነበረው ወደኛ ጋር ነበር እና የዛን ጥናት ትቶ እኛ ጋር ይመጣል ስለዚህ 2-3 ተማሪ ነው እነሱ ጋር ጥናት የሚቀመጠው ማለት ይቻላል ስለዚህ ትምህርት ቤቶቹ ምንም ማድረግ ስላልቻሉ ዘጉ ቅዳሜ የሚባለውን ቲቶሪያል ዘጉና አቆሙ በእኛ ምክንያት በተለያየ ትምህርት ቤት ባይዘው ስማችን ብዙ ጊዜ ይነሳል በቃ ያ ማይሲድ የሚባል እየተባለ ብዙ ጊዜ ስማችን ይነሳል መጀመሪያ ካይ በጥሩ ነው ወይስ እንደው በጥሩ በመልካም መጀመሪያ የመጣንበት መልካም ነበር 12ኛ ክፍሎች ላይ ስንደርስ ግን ተማሪው እንዳለ ሺፍት አርቶ ወደኛ ጋር መምጣቱን ሲያውቁ በተለይ የግል ትምህርት ቤቶች ቀጥታ አይ ብለው በመጥፎ ሁኔታ ስማችንን ማንሳት ጀመሩ ማለት ነው ተማሪውኛ ጋር ነው 160 እየተማረ ያለው የግሎቹም የመንግስቶቹንም ተማሪዎች እኛ ነን የምናስጠናው ስለዚህ ዘንድሮ 12ኛ ክፍል የምናስጠናቸው ተማሪዎች ውጤት ማምጣታቸው የግድ ነው አለበለዚያ ቀጣይ አመት ማይሲድ አይቀጥልም
ለምን ተማሪዎቻችን እናንተ ጋር እያጠኑ ነው የወደቁት ነው የሚባለው ስለዚህ የግድ እነዚህ ልጆች ውጤታማ ማድረግ ምንም አማራጭ የሌለው ጉዳይ ነው እነዚህ ልጆች ውጤታማ በማድረግ የግል ትምህርት ቤቶችንም የመንግስት ትምህርት ቤቶችንም ማሳመን እንዳለብን ተሰማኝ እንደነገርኩ ነው ወረቀት የለኝም ግራጁዌት አላረኩ ያም አንዱ ትልቁ ጉድለቴ ነው አንዱ ትልቁ ህመሜ ነው ስለዚህ ይሄንንም ህመም አሸንፌ ወደፊት መራመድ የምችለው እነዚህ ልጆች ውጤታማ ማድረግ ስችል ብቻ ነው ስለዚህ እነዚህ ልጆች ውጤታማ ለማድረግ የተለያዩ መንገዶችን ሳስብ ቆየው መጨረሻ ላይ መጣልኝ ነገር ምንድነው ለነዚህ ልጆች በሚፈልጉበት ሰዓት ለሊት እየደወሉ መቀስቀስ ከሰኞ እስከ ዓርብ ባሉ ቀናቶች ላይ ለልጆቹ እየደወልኩኝ ለሊት እየተነሱ እንዲያጠኑ ግዴታ ጣልኩባቸው ማጥናት መለወጥና ውጤት ማምጣት መብታቸው አይደለም አሁን ግዴታቸው ነው because not only for them it's also for me አሁን ውጤት የሚያመጡት ለራሳቸው ብቻ እንዳልሆነ ነገርኳቸው ለኔም ጭምር ነው እኔ እዚህ ከተማ ላይ የተሻለ ስም ገንብቼ የተሻለ ነገር ቢልድ አርግቼ ድሬዳዋ ደግሞ እናቴን ማየት ፈልጋለሁ ተመልሼ ረጅም አመት ሆኖኛል እናቴን ካየሁት ይሄን ታሪኬን ያቃሉ የመጣውበትን ስለዚህ እኔ ማሆነ መሄድ ትፈልጋለህ definitely እኔ ማመልጠውና መወጣው በእናንተ በኩል ብቻ ነው ብዬ አስጠንቀቂያቸዋለሁ ስለዚህ ማጥናት መብታቸው አይደለም ግዴታቸው ነው 160 ነበሩ ተማሪዎቻችን ከ160 ውስጥ ኦልሞስት ወደ 110 እንደዚህ አካባቢ የሚጠጉትን ስልክ ወሰድን ስልክ ቁጥራቸውን ተቀበልን 4 ሰዓት መነሳት ለሚፈልግ ልጅ 4 ሰዓት 5 ሰዓት መነሳት ለሚፈልግ ልጅ 5 ሰዓት 6 ሰዓት መነሳት 6 ሰዓት እስከ ሌሊቱ 10 ሰዓት ቁጭ ብዬ እደውላለሁ ማታ ለሁሉም ተማሪ ቀን አስተምራለሁ ማታ ለነሱ እየደወልኩኝ አድራለሁ ወደ 110 ተማሪዎች ናቸው ስልክ የሚደወልላቸው አንድ 30 ሚኒት ተማሪዎች 4 ሰዓት ነው መነሳት የምፈልገው ይላሉ ስለዚህ 4 ሰዓት አንደኛው ጋር ደውላለሁ 30ው ጋርም ደውላለሁ ማለት ነው እንደዛ እየደወልኩ እስከ ሌሊቱ 10 ሰዓት አነጋለሁ ሌሊት 10 ሰዓት ላይ ተኛለሁ ባለቤቴ አጠገቤ ቁጭላ ቡና ሻይ በማፍላት ደግሞ እንደዚህ ታግዘኛለች እስከ ሌሊቱ 10 ሰዓት እነሱ ጋር ደውላለሁ ተመልሼ ጧት ክላስ ገባለሁ ክላስ አስተምሩላለሁ ድጋሚ ማታ ለነሱ ደውላለሁ ምን ያህል ጊዜ ነው ማታ እየደወልክ የቆየኸው ኦልሞስት 4 ወር 5 ወር አካባቢ ወደ 110 የሚጠጉ ተማሪዎች ማለት ነው ይደወልላቸዋል ከቅልፋቸው እንዲነሱ እናረጋለን ኢንስፓየር እናረጋቸዋለን በዛው ደው ያበረታታቸዋለሁ ትንሽ ጊዜ ነው ይቀራችሁ አይዟችሁ በርቱ አንዳንዶቹን ደግሞ እስቲ ካልጋ ላይ እንወርዳለን እሺ ካልጋ ላይ ይወርዳሉ ከዛ ደግሞ እስኪ ፊታችን እንታጠባለን ይሄዳሉ ፊታቸውን ሲታጠቡ ያሰሙኛል በጣም ጥሩ አሁን ደብተራችን ይዘን ወደ ጥናት እሺ ቀጥታ ወደ ጥናት ይገባሉ ዝም ብሎ ደውሎ ተነስተል አልተነሳም ብቻ አይደለም 1 ደቂቃ 2 ደቂቃ ከዛ ተማሪ ጋር ኮንቨርሴሽን ለዋወጣለሁ ለምን እንደደወልኩለት ለምን ማጥናት እንዳለበትም ጭምር አሳስበዋለሁ ነዛና አይደክም we don't have any option ሌላ ኦፕሽን የለንማ አማራጭ ቢኖረን እኮ እነዚህ ልጆች ውጤታማ ብናረግበት እንመርጠዋለን ግን ሌላ አማራጭ የለንም በቃ ቀን አስጠነተናቸው ለሊት ካልደገሙት ዋጋ የለውም አንድ ሰው በሚያወራበት ሰዓት ላይ የሚያወራው ሰው የእውቀት ነው የሚጨምረው የሚያዳምጠው ሰው የእውቀቱ የሚጨምረው የተወራለትን ነገር ደግሞ ለራሱ ሲናገረው ብቻ ነው ስለዚህ እኛ አስተማሪዎች ቆመን ስናስተምር ልጆቹ የበለጠ እውቀት ያገኙ ነው የሚመስለን ግን የኛ እውቀት ነው እየሰፋ የሚሄደው ለዛም ነው አንድ ተማሪ አመቱን ሙሉ አስተምራው ሳይጣና ፈተና ላይ ቢቀመጥ ፊል ያደርጋል ግን አመቱን ሙሉ አዳምጠዋል ምን ማድረግ አለበት ግዴታ ቤት ደግሞ መድገም አለበት ራሱ ለራሱ ያንን ነገር መድገም አለበት ለራሱ ሊያወራው ይገባል ስለዚህ እኛ ጋር መጥተው ይማራሉ ለራሳቸው እንዲደግሙት ደግሞ ጫና እናደርጋለን ማለት ነው በዛ መልኩ መጣንና አሁንም ነገሮችን ሳያቸው አላማሩኝም ቀን ያስተማርክም ማታ እየደወልክም አላማሩኝም በዛ ጊዜ ደግሞ ፕሮፌሰር ብርሃኑ ነጋ አንድ መግለጫ ወጣ ምን የሚል መግለጫ አምና ያለፉት ተማሪዎች 3 ነጥብ ምናምን አካባቢ 2015 3% እንጃ እንደዛ አካባቢ ነው ያለፉትና ዘንድሮም ያ ቁጥር ይደገማል አለ ቀጣይ አመትም ይደገማል ይሄ የሚስተካከለው የዛሬ 4 አመት 5 አመት ነው አለ ጉድ ዘንድሮም እንዳምነው ተማሪ ይወድቃል እንደ 2015 በ2016ም ተማሪ ይወድቃል ብሎ ራሱ ተናገረ ፕሮፌሰር ብርሃኑ ነጋ ይሄን መግለጫ ሰማ እንቅልፍ አጣው ተማሪዎቹ ሊወድቁብ ነው ላምናቸውም አልቻልኩም ማን ለተማሪዎቹ ቀን አስተምራቸው ለሊደውይላቸው አንስተው እነዚህ ልጆች አወርተውኝ ምናምን ፊታቸውን ጣጣው ተመልሰውስ ቢተኙ ላምናቸው አልቻልኩም ስለዚህ ምን ማድረግ ነበረብኝ እጃቸው ላይ ያለውን ስልክ በተቀላላ መንጠቅ ነበረብኝ የብዙዎቹ ደካማ ጎን ስልክ ነበር አንዳንድ ተማሪዎች ለሊት ይነሱና ተነስቻል ይሉኛል ስልካቸውን አንዴ ኖቲፊኬሽን እንዲበለው ቲክቶክ ውስጥ ወይ ቴሌግራም ውስጥ ይገባሉ በዛው የሚነጋባቸው ተማሪዎች አሉ እና ጧት መጥተው ደግሞ እያለቀሱ ይነግሩኛል ትናንትና አላጠናውም ቲቸር እንደዚህ ያሉና ስለዚህ ምን ማድረግ ነበረብን የነዚህ ተማሪዎች ስልክ መሰብሰብ ነበረብን ወላጆችን ጠራው ስብሰባ ጠራው እሺ ከወላጆች ጋር ስብሰባ አወራው ተስማማው የሁሉንም ተማሪ ስልክ ተቀበልኩኝ ስልክ አልሰጥም የሚል ተማሪ እኛ ጋር አይማርም
እሺ ስልካቸውን በተቀላላ እኛ ጋር አስቀመጡ ቤተሰብ መቆጣጠር የሚችለው ቤተሰብ ተቀበለ ግን ቤተሰብ ለቤተሰብ ሰጥተውም ደግሞ አሳይመንት አለብኝ ምን አለብኝ የሚሉ አሉ እነሱን ደግሞ ቤተሰብ አይ ለራሱ ለዳኒ ውስጥ አሉ የልጃቸውን ጸባይ ያውቁታል ተቀብዬ እነሱን ስልክ አስቀመጥኩኝ ማለት ነው ስንት ጊዜ ቀርቷቸው ነበር ለማትሪክ ያኔ 5 ወር 6 ወር አካባቢ ቀርቷል ገና ከዛ በኋላ ቀጠለ ማለት ነው በምን ትደውላችኋል ማታ እንዴ በቤተሰብ ስልክ ደግሞ የቤተሰብ ስልክ ቀየረን ግን ብዙም አልቆየንም ስልካቸውን እንደተቀበልኩኝ ወዲያውኑ አሁንም ስልካቸውን ተቀብዬ ሳስበው ቤታቸው ቴሌቪዥን አለ አልጋ አለ ገብተው እንቅልፍ ይላቸው ይችላል ከሶፋው ከጠረጴዛው ጋር ብዙ ትዝታ አለባቸው እነዚህ ልጆች ቁርኝት አለ ሶፋውን ሲያዩት ለምሳሌ ደገፍ ብለ ብታርፍ ይላቸዋል አልጋውን ሲያዩት እስኪ አረፍ ብትል ቴሌቪዥኑን ሲያዩት እስኪ ትንሽ ፊልም ለምን አታይም ፈተና አሁንም አላማረኝም ስለዚህ ሌላ ምንም አይነት ኦፕሽን የለኝም ኦኬ ለምን ከትምህርት ቢሮ ከትምህርት ቤት መጥተው ቢጠይቁኝ የማሳያቸው ወረቀት የለኝም ነገር ግን ነገ ከትምህርት ቢሮ ከሌላም ቦታ ቢመጡ ግን የማሳያቸው ውጤት ይኖርኛል ይሄው እነዚህ ልጆች ውጤት አማርግቻለሁ አይ ኖ ወረቀቱ የለኝም ግን እነዚህ ልጆች ውጤት አማርግቻለሁ ብዬ ሲቪ ናቸው በቃ ለኔ የምስክር ወረቀቴ ናቸው ስለዚህ ምንም አማራጭ የሌለው ነገር ነው እና የነሱ ማጥራት መብት ብቻ ሳይሆን ግዴታቸው ነው በጣም ነው ጠንቅቀው የሚያውቁት ስለዚህ ምን ማድረግ ነበረብን እነዚህ ልጆች ስብስብ አርክተን የሆነ ቦታ ማስቀመጥ ልትወስዳቸው ውስጤ ምን የሚል ስሜት ተሰማኝ ለምን ሰብስባ መጣ ለምን ክላስ ውስጥ አታሳድራቸው ነው እሺ ያልኩኝ ባለቤቴን አማከርኳት ባለቤቴ እንደነገርኩ ጀግና ሴት ናት ሰምሽ መከተል ነው በቃ ጀግና ናት በጣም ማትላት ነገር የለም አንቺ ማትላት አርጊ ማትላት ነገር የለም የመጣንበትን ጎዳና ታውቀዋለች ስለዚህ እሺ believe me በቃ በጣም ነው የምታምነኝ ስለዚህ ቀጥታ ምን አረግን ወላጆችን ሰበሰብን ድጋሚ ፍቃደኛ የሚሆኑ ወላጆች ካሉ ተማሪዎቹን ተቀብዬ እኔው ጋር እያበላው እያጠጣው እያሳደርኩኝ እዚሁ ፊት ለፊቴ እያጠኑ እንዳያቸው አሰብኩኝ ማለት ነው በቃ ካላየዋቸው እነዚህ ልጆች እያጠኑ አይደለም አላምንም አልኩኝ ወላጆችን ይሄንን ምን አሉ ወላጆችን እሺ በቃ እንግዲህ ያው ከሚቀጥለው ሳምንት ጀምሮ ያኔ ቀኑ ይመስለኛል 22 21 አካባቢ ነው እና ያው ከሚቀጥለው ከአንድ ጀምሮ እንግዲህ ይገባሉ ምናም ብለው የተወሰኑት ወላጆች ተስማሙ አንድ 45 ነው ልክ ሲስማሙ አይ ከአንድ ጀምሮ አይደለም ዛሬ ነው የሚገቡት አልኩኝ ወላጅም ሳይዘጋጅ አንተም ሳትዘጋጅ የት ነው የሚገቡት በቆየ ቁጥር ከስጋዬ ጋር ማከርና እሰርዘዋለሁ ምክንያቱም ቀላል አይደለም አንደኛ ትልቅ ሪስክ ነው እነዚህ ተማሪዎች አጠገቤ እያየው አሳድሬ ውጤት አላመጡም ማለት እኔና እኔ ብቻ ነኝ ተጠያቂው በፊት ትምህርት ቤቱን ተወክሳለ ቤተሰብን ተወክሳለ ቤት ስላልተቆጣጣራቸው ነው እንጂ ዳኒ አስተምሯቸዋል በጥሩ ሁኔታ ብለህ ልትናገር ይችላል አሁን እኔ አስተምሬ እኔው ፊት ለፊት ከሰኞ እስከ ዓርብ ቁጭ ተቆጣጥሬ ውጤት አላመጡም ማለት ሪስኩ በጣም ከባድ ነው ስለዚህ የመደራደሪያ ጊዜ ለራስ መስጠት አልፈልግም ውሳኔዎችንም ሶስን ደግሞ ቶሎ ነው የምወስነው ስቀይር ዘግይቼ ነው የምቀይረው ቶሎ ውሳኔ አልቀይርም በጣም ዘግይቼ ነው የምቀይረው አዲስ ሐሳብ መጥቶልኝ ወደ ውሳኔ ከገባው ግን ቶሎ ነው ዲሳይድ ማድረግ ወላጆች ምን አሉ ነገስትላችሁ ለልጆቹ የምግብ ምናም ማዋጣት አለባቸው ምናምን ነገር ይሄ ሁሉ እንዴት ነው የሚሆነው ነገ አይደለም ዛሬ ነው ያልኩት ኮፍጼ በቃ ከዛሬ ጀምሮ ይግቡ ነው ያልኩት በቃ ያው ነገ ሰኞ ነው አብዛኛው ተማሪ የሚመጣው በርግጥ የኔ ውሳኔ ግን ከዛሬ ጀምሮ ይግቡ የሚል ነበር ተዘጋጅተ ነበር አንተ የሚበላው ምንም የለም አልተዘጋጀውም ተማሪዎቹ ፍራሽ ይዘው ይመጣሉ ዛሬ አሁን ከሰዓት ላይ ከገቡ ያው ከቤት ሲመጡ መቼም ራት በልተው ነው የሚመጡት እሁድ ነው ቀኑ ራታቸውን በልተው ይመጣሉ ዩኒፎርማቸውን ይዘው እዛው ቢሮ ያዱና በነጋታው ጧት ደግሞ ይሄዳሉ ማለት ነው ያንን አሳወቋቸው ወዲያውኑ አንድ ወላጅ እጁን አወጣና የኔ ልጅ ዛሬ ትገባለች አለ ያኛውም ወላጅ እጁን አወጣና የኔ ልጅ ዛሬ ይመጣል አለ ወዲያውኑ ተማሪዎቹ ስብሰባው ገና ሳያልቅ ፍራሽ ይዘው ቤተሰብ ስልክ ደውሎላቸው ፍራሽ ጃር ውሃቸውን ምናምን ይዘው ሻንጣቸውን ይዘው መጥተዋል ቢሮ ልክ ስብሰባውን ጨርሰን ስንወጣ ሁለት ተማሪዎች ሻንጣቸውን ይዘው ትላልቅ ሻንጣ ምናምን መጥተዋል ልክ ሌላ ሀገር የሚሄዱ ነው ይመስል ራሱ ያዙት ሻንጣ የሚገርም ጉዞ ነው የዛኑ ቀንና ባለቤት ይዛው አደርን በነጋታው ሁሉም ተማሪዎች 45ቱም ተማሪዎች ሰኞ ቀን ከትምህርት ቤት ሲወጡ ሁሉም ተማሪዎች ገቡ ቀን ኤና ቢ ክላስ ብዬ ቅድም የነገርኩ 9ኛ 10ኛ 11ኛ ክፍሎች ይማሩበታል ቀን እስከ 11 ሰዓት ከ20 ድረስ ከቀኑ 11 ሰዓት ከ20 ድረስ እናስተምርበታለን ልክ 11 ሰዓት ከ20 ሲል ምናስተምርበት ክፍል አለ አይደል እዛ ክላስ ወንበሮች አሉ ወንበሮችን ሰብስበን ጥግ እናረግና ጠረግ እናረጋውና ተማሪዎቹ ፍራሻቸውን አንጥፈው 12ኛ ክፍሎች ደግሞ እዛ ይተኛሉ ማለት ነው ክፍሉስ መሬት ላይ ነው የሚተኙት ሴቶቹ ኤ ክላስ ይተኛሉ ወንዶቹ ቢ ክላስ ይተኛሉ ለምንድን ነው ሪስኩን ነው አንድ ሴቶቹ ኤ ክላስ ወንዶቹ ቢ ክላስ ነው የሚተኙት አንተ ደግሞ መሃል ላይ ተጠብቃለህ
ኤ ክላስ ይቆለፋል ቢ ክላስ ይቆለፋል ከዛ እኛ በሚነሱበት ሰዓት ደግሞ መተን እንከፍትና እንቀሰቅሳለን ስለዚህ ምን ማድረግ ጀመረ ልጆች 11 ሰዓት ካያ ይመጣሉ ፍራሻቸውን ያነጥፋሉ ወዲያውኑ ወደ ላይብረሪ ይገባሉ አይተኙም እስከ ምሽቱ 4 ሰዓት ድረስ እኔ እዛው ላይብረሪ ውስጥ ቁጭ ብዬ ላይብረሪ ያጠናሉ ልክ ከምሽቱ 4 ሰዓት ሲል ደግሞ ከነበርንበት ከ3ኛው ፍሎር በታች 2ኛው ፍሎር ላይ አንድ ትንሽ የክፍል ደግሞ ተከራይተናል እንደ ኪችን ባለቤት ይዛ ደግሞ ራታቸውን ትሰራለች ቁርስ ምሳ ራት እሷንም ትሰራላችሁ አዎ ቁርስ ይበላሉ ምሳቸው ተቋጥሮላቸው ወደ ዋናው ትምህርት ቤታቸው ይሄዳሉ ማታ ሲመጡ ራት ይበላሉ ራታቸውን በልተው ሲጨርሱ ደግሞ በጠዋት ስለሆነ ምሳቸውን ቋጥረው የሚሄዱት ምሳቸውን እየሰራች ነው ለሊት የምታድረው ለስንት ሰው ለ45 ተማሪ ወይ ጉድ ፖሲብል ነው ማለት እንዴት ተቻለ ማለት 45 ተማሪ ቀላል ቋረኛ አሁን ልጅ አለች ለአንድ ልጅ ቁርስ ቋጥሮ ሰርቪስ ቶሎ እንድትደርስ ማድረግ ያለው ውጣውረድ አቋል አንድ ልጅ 45 ተማሪ ከቤተሰብ ነጥለ አብልቶ አጥጥቶ በምን ምሳ የሚቋጠርላቸው ምሳቃላቸው ሁሉም ከቤት ምሳቃውን ይዞ መጥቷል መጠጫ ኩባያቸውን ይዞ መጥቷል ራት የሚበሉበትን ዝርግ ሳህን ይዞ መጥቷል ሁሉም ተማሪ ስለዚህ ከምሽቱ 4 ሰዓት ላይ ይወጣሉ ከምሽቱ 4 ሰዓት ይሰለፉና ራታቸው እየተደረገላቸው ሁሉም በሰልፍ ራታቸውን ይዘው ይመጣሉ ራታቸውን ይበሉና ትንሽ ሪላክስ አርግተው ይተኛሉ ልክ ደግሞ ከሌሊቱ 9 ሰዓት ሲል ደግሞ ሴቶቹንም ወንዶቹንም ቀሰቅሳለሁ ከዛ ውጪ ደግሞ እኛን ሁለት ወንድሞች አሉን እጅግ በጣም ትጉ ወንድሞች በነፃ ቮለንተሪሊ የሚያገለግሉን ማታ እየመጡ እነሱም በተቻላቸው መጠን ተማሪዎችን ኮንትሮል ያደርጓቸው ነበር ከሌሊቱ 9 ሰዓት እስከ ጧቱ 12 ሰዓት እያጠኑ ያነጋሉ 12 ሰዓት ሲል ይወርዳሉ ስፖርታዊ እንቅስቃሴ ያደርጋሉ የዜግነት ክብር ይሰምራሉ ተመልከት እንግዲህ ጥናት ቤት ነው አይደለም እኔ ያሳየኝ ከዱሮም ትምህርት ቤት መክፈት ነው ነገር ግን ያለኛ አቅም ጥናት ቤት መክፈት ነው ግን ሁሉ ነገሩን እንደ ትምህርት ቤት ነው ማድረገው ትምህርት ቤት ላይብረሪ ያለው ላይብረሪ መኖር አለበት ትምህርት ቤት የዜግነት ክብር ይባላል የዜግነት ክብር ማለት አለበት እንደዚህ አይነት ነገሮችን ነው ማድረገው ስለዚህ ጧት ስፖርታዊ እንቅስቃሴ ያደርጋሉ የዜግነት ክብር ይሉና ወደ ቁርስ ይወርዳሉ ማለት ነው ቁርሳቸውን ይበላሉ ቁርሳቸውን በልተው እንደጨረሱ ምሳቃቸው ይቋጠራል ምሳቃቸውን ይዘው ደግሞ ወደ ዋናው ትምህርት ቤታቸው ይሄዳሉ ፕሮግረሱ አሁን ትንሽ አመንከው ሂደት ውስጥ አሁን እዛው ሳያቸው እጅግ በጣም አመንኩ ከዛ በተረፈ ደግሞ ማታ ከመተኛታቸው በፊት ይጸልያሉ ሁሉም በየእምነቱ ሙስሊሙ በእምነቱ ኦርቶዶክሱም ፕሮቴስታንቱም በእምነቱ ይጸልያሉ እንደውም ማስታውሳለሁ የእንትን ጊዜ ራሱ እግር አጠባ ጊዜ ፕሮቴስታንቱ የኦርቶዶክሶቹን እግር ያጥባል የስግደት ጊዜ እዛው ነበር አንጥፈው የሚሰግዱት እዛው አንጥፈው እየሰገዱ ነበር በዚህ መልኩ ነበር የመጣ ነው ስትሪክትሊ ያስኳቸው በቃ እርግጠኛም ይሆንኩ ነው ከዛ በተጨማሪ ደግሞ ትምህርት ቤት የሚፈተኑት አንድ ሞዴል ነው ማትሪክ ዋናውን ከመፈተናቸው በፊት አንድ ጊዜ ኤግዛም ይፈተናቸዋል ትምህርት ቤቱ እኔ ደግሞ 6 ጊዜ ነው የፈተንኳቸው 6 ጊዜ አጣርቻቸዋለሁ ሊያቸው ብዬ ሁሉንም ትምህርት ጥያቄ እያወጣው እዚህ አዲስ አበባ የሚወስዱት ሞዴል አለ እነሱን ከቴሌግራም ላይ ከምን ላይ ዳውንሎድ እያደረኩኝ እኔም በራሴ ጥያቄ እየጨመርኩኝ እነሱን ፕሪንት እያደረኩኝ እፈተናቸዋለሁ በተደጋጋሚ 6 ጊዜ ፈተኛቸዋለሁ የመሳሳት እድል ሰጣቸው ማለት አዎ እኔ ጋር 6 ጊዜ ተፈትነዋል ትምህርት ቤት 7ኛ ተፈትነዋል ለመፈተን ሲገቡ ዋናውን ፈተና ሲፈተኑ 8ኛቸው ነው ጨዋታ ነው እነዛን ሁሉ ጊዜያቶች ሲመጣ ጫማዬን ቀይሬ አላውቅም አንድ ጫማ ነበር የምለብሰው በቃ ምክንያቱም ፋይናንሻሊ በጣም እየወረድን ነበር ወደታችንና ጫማዬንም ቀይሬው አላውቅም እና እንደውንም በአንዱ ቀን ጫማ ገዝተው ምናምን ሰርፕራይዝ አርክተው ነበር እና የነበረ ንብረት እጅግ በጣም ደስ ይላል ግን ጭንቀቱን ያለውበት ሁኔታ ፊቴ ላይ ታነበዋለሁ በቃ እንቅልፍ አይወስደኝም በጣም ይከብደኝ ነበር እንደው በጸሎትም በምንም ወላጆቻቸው እነሱም ራሱ ያግዙኝ ነበር አልፎ ደግሞ በሳምንት አንዴ እንደዚህ ምናምን ወላጆች አንድ ላይ ሰብሰብ ይያሉ ምግብ እየሰሩ ያመጡ ደግሞ ይመግቧቸው ነበር በዛ መልኩ ወላጅም በጣም ትጋቱ ብዙ ነበር ግን ዞሮ እንደነገርኩ ሪስኩ በጣም ትልቅ ነው ወላጅ ሙሉ ኃላፊነቱን ይለጥሏል አሁን የልጁ ውጤት አላመጣም ማለት እኔ ነኝ የምጠየቀው and also I believe in one thing ብዙ ሰዎች አጨብጭበውላል ማለት ቀጣይ ብዙ ሰዎች ካንተ የሆነ ነገር ይጠብቃሉ ማለት ነው ቀጣይ ለሚፈጠረው ለእያንዳንዱ ነገር ተጠያቂ የሚያደርጉት አንተ ነው ወይደር ምክንያቱም እነሱ ራሱ ቢሆኑ ተጠያቂ የሚያደርጉት አንተ ነው because ከዛ በፊት አድንቀዋላ ስለዚህ ሪስኩ በጣም ትልቅ ነው 4ኛው ወር አለቀች ፈተና ገቡ እንዳልኩ ተፈተኑ ወጡ በቅርብ ደግሞ ከሰማ አሁን የአለፈው አመት 2016 ጳጉሜ 4 ላይ ውጤታቸው ወጣ ውጤታቸው ሲወጣ ማታ ከሌሊቱ 6 ሰዓት አካባቢ ነበር የተለቀቀውና እንቅልፍ አልተኛንም እኔም ባለቤቴም ቁጭ ለን ነበር ውጤት ድንገት ወጣ ቴሌግራም ላይ ነበር ግሩፕ አላቸው እዛ ግሩፕ ላይ አንደኛዋ ተማሪ አለፍኩ ብላ ጽፍ ደነገጥኩኝ
ቀጠለች ሁለተኛዋ ሶስተኛው አራተኛው አለፍኩ ነው ከዛ ደግሞ በኢንቦክስ ደግሞ ውጤታቸውን ደግሞ እንዳለ ሲልኩልኝ ደስታዬ ልነግር አልችልም አንዳንዶቹ ተማሪዎች እናታቸው ድንች በበርበሬና በዘይት እንዲጥቂሾ ሸጣና ያሳደገቻቸው እና ብዙ ዋጋ ነው የከፈለችባቸው እሱ ነው አንድ የቀራት ተስፋ ሌላ ልጅ የላትም በቃ አንድ የቀራት ተስፋ እሱ ነውና እሱ ልጇ ማለፉን ስትነግረኝ እያለቀሰች የነበረውን ደስታና ስሜት ልነግር አልችልም እድሜ እንደተጨመረልኝ ነው የዛን ቀን መቆጥረው ከነዛ ውስጥ ኦልሞስት ወደ 1-4 የሚጠጉት ተማሪዎች ሪሚዲያል ውጤት ነበር ያመጡት ምን ማለት ነው ሪሚዲያል ውጤት ማለት ከ300 በታች ነው ያመጡት ግን ያው ከ250 በላይ ነው 260 እንደዚህ አካባቢና ያው በሪሚዲያል ውጤት እንደሚያስገባቸው እናቃለን ወደ 38 የሚጠጉት ደግሞ በጣም ጥሩ ውጤት ነው ያመጡት እነሱ እዚህ ጋር እንድታስብ ፈልገው ነገር እነዚህ 45 ተማሪዎች ፈተና ፈትነን ሰሌክት አርክተን አይደለም የተቀበልናቸው ዝም ብሎ ወላጅ የፈቀደለት ነው የተቀበልነው ይሄ ጎበዝ ተማሪ አይደለም የሚሰበሰበው ወላጅ የፈቀደለት የትኛውም ተማሪ ምናልባት ከዚህ በፊት ምንም ተስፋ የሌለው ተማሪ ራሱ ቢሆን ወላጅ ከፈቀደለት ተቀበለናል ከመቀበላችን በፊት ኤግዛም አላደረግንም ማለት ነው ኢቫሉዌት አላደረግንም እነከሌን ብንቀበል ጎበዝ ተማሪዎች ናቸው ውጤታማ እንሆናለን ብራንዳችንን እንገነባለን የሚል ሐሳብ ውስጣችን አልመጣም በቃ ፈቃደኛ ማን ሆኗል ብቻ መለወጥ ይቻላል አይቻልም ያንን ነው ማሳየት የፈለግነው እና ምንም ተስፋ ያልነበራቸው ተማሪዎች ነበሩ ስንቀበል ምንም ተስፋ ያልነበራቸው በቃ ኢቭን አጥንተው ለሊት ላይ ልክ ሲጨርሱ አልፎ ጥያቄ ጠይቃቸዋለሁ እየዞርኩኝ ማጥናትና ለማጥናታቸውን ቼክ ለማድረግና አንዳንዶቹ ልክ ጥያቄ ሲጠይቃቸው እንባቸው ካይናቸው ድብ ይላል ለሊት በቃ ያለቅሳሉ ምን ነው ስላቸው አንብቤዋለሁ ግን አልገባኝም በቃ ያነቡታል ግን እንዴት መጠናት እንዳለበት እንዴት እንደሚገባቸው እንኳን አያውቁም በተቻለን መጣን እንግዲህ እነዚህ 4 ወሩን ስንመጣ እንግዲህ እንደነገርኩ ባለቤቴ ናት ኮርስ ምሰራው ለሊት ደግሞ እኔ ደግሞ የማይንድሴ ስልጠና በመስጠት ምናምን እነዚህ ተማሪዎች ሰፖርት አደረግ ነበር አፕሪሺየትም ኢንስፓየር ማድረጋቸው ነበር ያጣናን ስታይሎችንም ነግራቸው ነበር አንዳንድ ተማሪዎች ግን ከታች ቤዝ ስለሌላቸው ያሳዝነዋል በቃ የመጨረሻው ሰዓት ላይ እንደደረሱት ቤዝ የላቸው እና እነዛም ተማሪዎች ነበሩ ሶስቱም እና ምናልባት ፌል አድርገዋል የሚል እምነት ነበረን ነገር ግን አሁን በቅርብ ደግሞ የሪሚዲያል ውጤት ወጣ እነዛም 3 ተማሪዎች ዩኒቨርሲቲ መግባት ቻሉ ማለት ነው በአጠቃላይ 45ቱም ተማሪዎች 100% ዩኒቨርሲቲ ጆይን ማድረግ ቻሉ የሚገርም ነው በእናትህ እግዚአብሔር ይመስገን በስ ሁሉም 45ቱም ዩኒቨርሲቲ ገቢ ናቸው ከነዛ ከ45 ውስጥ ደግሞ ኦልሞስት አብዛኛዎቹ አዲስ አበባ ዩኒቨርሲቲ ፈተና ወጥቶ ነበር አዲስ አበባ ዩኒቨርሲቲና አዲስ አበባ ሳይንስና ቴክኖሎጂ አስቱ ሁለቱን ፈተና ተፈተኑ አዲስ አበባ ዩኒቨርሲቲ ተፈተኑት አዲስ አበባ ዩኒቨርሲቲ ገቡ አዲስ አበባ ሳይንስና ቴክኖሎጂ ተፈተኑት ደግሞ አዲስ አበባ ሳይንስና ቴክኖሎጂ ገቡ ማለት ነው የቀሩት ደግሞ አዳማ ገብተዋል ግን ውጤት ስንሰማ ግን ብዙ ተማሪ እኮ ነው የወደቀው አይደል ብዙ ተማሪ ነው የወደቀው እንደውም ኦሮሚያ ክልል ባይገርም 555 ትምህርት ቤቶች አንድም ተማሪ አላሳለፉም ያው ደብረዘይት ደግሞ ኦሮሚያ ክልል ውስጥ ነው የምትገኘው አንድም ተማሪ አላሳለፈምና ያንን እንደውም መግለጫ በሚሰጥበት ሳለ እኔ ልቤ ውርድ ብሎ ነበር ግን አሁን 45 ወደ ዩኒቨርሲቲ መግባት ችለዋል 45ቱንም ማሳለፍ ችለናል ማለት ነው ህንጻው በቤት ደልየቀው ትጉህ ታታሪ አያውቅም ድካም ዘመን መሻገር ሳይከተብ አይረካም የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድር አዲስን እንካ የቤቱ አድባር የህንጻው ዋርካ ትራቢስ ኢንጂነሪንግ ይሄን ነገር ማሳካት የመጨረሻ ጉዳይ አድርገዋል ከተቋማችሁ ከድርጅታችሁ ካንተ ሙያ አጣፋንታ ጋር ገናኝተዋል ስለዚህ ያ ውጤት ሲመጣ ምን ነበር የተሰማችሁ አንተስ ምን የተሰማ ባለቤትስ ምን አለች ይሁን እንግዲህ ፍጽዬ እነዚህን 4 ወራት በጣም በከባድ ሁኔታ ነው የጨረስነው እንዳልኩ ፋይናንሻሊ ፐር መንዝ 54000 ብር እናወጣለን ከኪሳችን በጣም በከባድ ሁኔታ ነው የመጣ ነው ብዙ ዋጋ ማስከፍሉናል እኔንም ዋጋ አስከፍሉናል እሷንም 4 ወራት ደግሞ እርጉዝ ነበረች ባለቤቴ ጽንስ በሆዷ ይዛ ለሊት እስከ 7 እስከ 8 ነው የምትቆየው እሷ እያማሰለች እየሰራች 8 ሰዓት ትተኛለች 11 ሰዓት ተነስታ ሻይ ትጠዳለች 12 ሰዓት ሲል ስፖርታቸውን ሰርተው ሲጨርሱ ይመጣሉ ቁርሳቸውን ይበላሉ ምሳቃቸውን ደግሞ አጥባ እሷ ናት የምታጥበው ቋጥራ ደግሞ ትሸኛለች ከዛ ኪችኑን ሁላ ታጸዳና ደግሞ ልክ 2 ሰዓት ተኩል ሲል ደግሞ ድጋሚ ወንበሯ ላይ መታ ተቀምጣ ተማሪ ትመዘገባለች የወር ክፍያ የሚያመጡት ትቀበላለች ልክ 6 ሰዓት ሲደርስ ደግሞ ምሳ ማይቆጠርላቸው ደግሞ የተወሰኑ ተማሪዎች አሉ የመንግስት የሚማሩ እነሱን ደግሞ ተወርድና ደግሞ ምግብ ትመግባለች ተመልሳ 7 ሰዓት ትመጣና ደግሞ ድጋሚ እየመዘገበች ትቆያለች ብዙ ዋጋ ነው የከፈለችው
ጀግና 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 ጎበዝ ጀግና መጨረሻ ላይ ይሄን ውጤት ስንሰማ በትክክልም ፍሬ ያፈራ ነው እዛ ጋር ነው እንደነገርኩ እኔ በእድሜ ላይ እድሜ እንደተጨመረልኝ ነው የምቆጥረው በቃ የዛን ጊዜ የነበረኝን ደስታ ምናልባት ከዚህ በኋላ ሰርቼ የማገኛቸው በሺም በሚሊዮን የሚቆጠሩ ገንዘቦች ራሱ አይተኩትም በቃ እንዴት ላንዴና ለመጨረሻ ጊዜ ረካው ምትልበት ታይም የለም ልክ እንደዛ አይነት እርካታ ነው ውስጥ የፈሰሰው እሷ ጋርም ልክ እንደዚህ አይነት እርካታ ነበር የፈሰሰው እሷ ደግሞ ስፔሻሊ በጣም ከብዷት ነበር እና ይሄን ሁሉ ዋጋ የከፈልነው ግን መጨረሻ ምን ልናተርፍ ነው ትለኛለች ትርፉ የሚታየው ለኔ ነው ለሷ አይደለም እሷ ከጀርባ ነው ያለችው እኔ ከፊት እየታየኝ ይሄ ትርፍ ምን ሊያመጣ እንደሚችል እየታየኝ ወደፊት ሜዳው ነኝ እሷ ኋላ ነው የምትከተለኝ ትርፏ ይታያትም የኔ ጀርባ ነው የሚታየው አምና ወዳህ ነው የምትከተለው ቤታችንን ስታየው የቤት ዕቃ የተሟላ የለም ያን ሁሉ ተማሪ እናስተምራለን ምንም የተቀየረ ቤት ዕቃ የለም እዛችሁ ቤት ነው የምንኖረው ስለዚህ ጀርባዬን ነው የምታየው ትርፉ ሊታያት አልቻለም ይሄን ሁሉ ዋጋ ከፈልን እሺ የኛ ትርፋችን ምንድነው መጨረሻ ላይ ትለኛለች የዛን ሰዓት ላይ ግን በትክክል ትርፋችንን እሷ ፊል ያደረገችበት ቀን ነው ተማሪዎቹ ውጤት ሲያመጡ የዚህ ድካም የዚህ ልፋቱ ትርፉ ምን እንደሆነ አወቀች ለምን አሁን 45 ተማሪዎች ናቸው ከ45 ውስጥ አንድ 10 የሚጠጉት የዛሬ 6 አመት እና 5 አመት ባለስልጣን ናቸው የቀሩት አንድ 10 የሚሆኑ ትላልቅ የንግድ ባለሙያ ናቸው ዶክተር ናቸው መምህር ናቸው ኢንጂነር ናቸው ትላልቅ ቦታ ነው የሚደርሱት እነሱን እዛ ስፍራ ላይ ደርሶ ማየት በራሱ የሚፈጥረውን ስሜት ልነግር አልችልም ካሁኑ ያንን ተስፋ አደረግን ማለት ነው በዛ መልኩ የአዳር ፕሮግራማችንም ውጤታቸውን በዚህ መልኩ ተጠናቀቀ ማለት ነው ስኬታማ ሆነ 2016 በዚህ መልኩ አጠናቀቀን እንደው ካንተና ከባለቤት ውጪ ተማሪዎች አሉ ቤተሰቦች አሉ ምን ነበር ምላሻቸው ምታስታውስ ከሆነ ለአባቴ ለመጨረሻ ጊዜ ድሬዳዋ ድርሼው ለውጣ ስል አባቴ አንድ ቃል ገብቼለት ነበር እዛች አልጋ ላይ ተኝቶ አንድ ቃል ነበር የገባውለት አባ ምናልባት አንተ ብዙ ዋጋ ከፍለሃል ብዙ ታማሃል እናቴ ብዙ ተራኩታለች እህቴም ብዙ ተቆርጣለች ቤታችን ብዙ ተጎሰቋቁሏል በእኔ ምክንያት ከዚህ በኋላ በቀረኝ እድሜ ሁሉ ግን አንድም እናት በልጇ ምክንያት አታለቅስም አንድም አባት በልጁ ምክንያት አይጎሳቆልም ይሄን ቃል ገባልሃለሁ ብዬ ነበር ከዛ አልጋ ላይ ተነሳሁት እንዳፌ ይሆንልኝ ነበር ያለኝ እንዳፌ ሆነልኝ ማለት ነው ስለዚህ ቤተሰቦች ጋር ይሄን ደስታ ሳይ የኔ የአባቴን ሳቅ ነው በእነሱ ውስጥ ማየው አባት መጥቶ በልጁ ውጤት እርክት እንዳለ ሲነግረኝ የአቶ ሻምበል የገዛ አባቴን ፈገግታ በሱ ውስጥ አያለው የእናታቸውን ስሜት ሳይ የኔን የአባቴን ደስታ ነበር በእነሱ ውስጥ ማነበውና የኔ ትልቁ እርካታ ደግሞ ያለው በአባቴ ደስታ ውስጥ ነው የአባቴን ደስታ ደግሞ ማንበብ የምችለው ቢኮዝ እሱ ከአፈር በታች ነው ያለውና ማንበብ የምችለው ከአፈር በላይ በቆሙ በሌሎች ተማሪዎች አባት ነው የሱን ደስታ ማንበብ የምችለው ትልቁ የኔ እርካታና ደስታ የነበረው ዛጋ ነበር በዚህ መልኩ ድል ነስተን 2016ን ዘጋን ማለት ነው ይሄ ስኬት ደግሞ እንግዲህ መቀጠል አለበት ስለዚህ ተቀጥላላችሁ ማለት ነው ይሄ አዳሩም ተማሪዎች መያዝም መነጠሉም ይቀጥላል አሁን በ2017 እንግዲህ የተማሪዎቻችን ቁጥር በጣም አሁን ኦቨር ወጥቷል 12ኛ ክፍል ብቻ ከ200 በላይ ተማሪዎች ነው ያሉን እንደሆነም ክላሶቻችን እንዳልኩ ኤ እና ቢ ናቸው ሲም አዳርክተናል ግን ሌላ ተማሪ መቀበል አልቻልንም እና የክላስ ጥበት በጣም አለብን ዲማንዱ በጣም ብዙ ነው ኦልሞስት እንያዝ ብንን 1500 ተማሪዎችን ማስተማር እንችላለን ያን ያክል ነው ዲማንዱ ስለዚህ አሁን ወደ 1000 ተማሪ ዲማንድ አለ እንደው ፍላጎት ያለው ራሱ አለ ነገር ግን ከነዛውስ መቀበል የቻልነው ዘንድሮ 200 ብቻ ነው እንደነገርኩ ክላሷ 200 ብቻ ነው የምትችለው ዲማንዱ እንደፈለገ ቢኖርም ግን መቀበል የቻልነው እነዚህም ብቻ ነው እነዛ ጋር ጥሩ ስራ መስራት ይችላልናል እንደ ብራንድም ጥሩ ስም መገንባት ይችላልናል ግን አሁንም ሰንጥቀን አልወጣንም በ2016 እንደ ከተማ ጥሩ ኢምፓክት ጥሩ ስምና ጥሩ ብራንድ ገንብተናል እንደ ሀገር ግን ሰንጥቀን አልወጣንም እንደ ሀገር ግን ገና አልታየንም እንደ ሀገር ሰንጥቀን ለመውጣት ደግሞ እነዚህ 2017 የተመዘገቡ ተማሪዎች ላይ ደግሞ ኢንቨስት ማድረግ እንዳለብን ተሰማን እኔ በምን አምናለሁ መሰለም አትሊስት አንዱ ተማሪ በፕሮፌሰር ብርሃኑ ነጋ አፍ ስሙ መጠራት አለበት ያንን ማድረግ ይችላል የሚል እምነት ነው ያለኝ እንደ ሀገር ትልቅ ውጤት ብዙ ጊዜ ይመጣው አብዛኛው ጊዜ አማራ ክልል ወደዛ አካባቢ ደስ ይምና የሚባለው አካባቢና አዲስ አበባ ነው አምናም አዲስ አበባ ነበር የመጣው ካቻምናም አዲስ አበባ ነውና ለምን ከደብረ ዘይት አይመጣም የሚል እንትን ያለኝ ስለዚህ ከደብረ ዘይት ማምጣት እንችላለን እንደ ሀገር ትልቅ ኢምፓክት መፍጠር እንችላለን ስለዚህ ያንን ለማድረግ ደግሞ አምና የሰራነውን ስራ ዘንድሮ በተሻለ መልኩ መድገም አለብን አምና እንግዲህ 2016 ላይ ቀደም እንደነገርኩ ለተማሪዎች እንደውላለን 2017 ላይ ተደገመሱ ለ159 ተማሪ እኔው ራሴው ደውላለሁ ኮል ሴንተር ከፍታለህ አዘ ማታ ወደ ቤት ገባለሁ ከ4 ሰዓት እስከ ለሊቱ 10 ሰዓት አሁንም እየደወልኩ ቀጥላለሁ ማለት ነው ስለዚህ ማይሲድ 24 ሰዓት ነው የሚሰራው 24 ሰዓት ነው የሚሰራው
ይሄን ለማሳካት ያስቻለን ሚስጥር ምንድነው የምትለው አንተ? እኛ ቤት ኤክስኪውዝ አለህ ማለት ለማድረግ አልፈለክም ማለት ነው ብለን ነው የምንቆጥረው። አንድ ነገር እናድርግ ብለን ስንነሳ አይ ይሄን እኮ ለማድረግ ይሄ ነገር አይቻልም፣ ይሄ ነገር ያስፈልጋል፣ ይሄ ነገር የለም ብለን ኤክስኪውዝ አቅርባል ማለት ፍላጎት የለም ማለት ነው። አትፈልገውም ማለት ነው። ያ ለምን ፈለኩት ካልክ ፍላጎት ከምታስቀምጣቸው ምክንያቶች ሊበልጥ ይገባል። ከምታስቀምጣቸው ምክንያቶች ውስጥ ያለው ፍላጎት ካልበለጠ አልፈለከውም ነገሩ። እኔ ወረቀት የለኝም ትምህርት ቤት ገብቼ ተቀጥሬያለሁ። ትምህርት ቤት ገብቶ ለመቀጠር ዲግሪ ያስፈልጋል። ይሄ ትልቅ ኤክስኪውዝ ነው። ግን መቀጠር ፈልጌያለሁ፣ ማስተማር ፈልጌያለሁ። ፍላጎቴ ከሲቪ የለውም ከሚለው ድምጽ ማለፍ መቻል አለበት። ያኔ ኤቭሪቲንግ ኢዝ ፖሲብል። ሁሉም ነገር የሚቻለው ፍላጎቶቻችን ከምክንያቶቻችን ማለፍ ሲችሉ ብቻ ነው። የሚገርም ታሪክ ነው የሰማነው። ገና ደግሞ ወደፊት ብዙ መንገድ እንደሚቀር አምናለሁ። ገና እየጀመራችሁት ነው፣ ገና ብዙ። እኔ ቲክቶክ ላይ ቪዲዮውን ሳይ በጣም እንደደነገጥኩት። አሁን የነገርከን ቪዲዮ ተማሪዎችን ውጤት እንዲያመጡ አብረው ያድራሉ፣ እኛ ጋር የሚቆዩት እኛ ጋር የሚበሉት የሚለውን ቪዲዮ ሳያው ገና እዚህ ፕሮግራም መጋበዝ አለብኝ አልኩ። አንድ ሰው ራሱ ላይ ጨክኖ ሊጎብዝ ሊጠነክር የሚችለው አንድ በውስጥ በኩል የሚሰማው መልእክት ሲኖር፣ ብርታት ሲኖር፣ አላማ ሲኖር እንደሆነ በዛ ቪዲዮ አውቅ ያለሁኝና በእርግጥም ደግሞ ዛሬ ቁጭ ብለን እንዲጉዞሁን የህይወት ጉዞሁን ሳይ ያጋጠመህን ውጣ ውረድ ዓለም እንዴት አድርጎ ሊያጠፋህ እንደነበረ የማይጠቅም ሰው አድርጎ ሊያስቀርህ እንደነበረ አይተናል። ከዛው ደግሞ እግዚአብሔር እየመራ ደግፎ እዚህ አድርሶ ለብዙ ቤተሰቦች ረፍት የሚሆን ለወጣቶች ተስፋ የሚሰጥ ነገር እየሰራችሁ ነውና በጣም የሚገርም ጉዞ ነው። ከዛ በኋላ ግን ይሄ ሁሉ ነገር የሆነው አባቴ ካረፈ ከምን ያህል ጊዜ ማለት ነው? አባቴ ካረፈ እንግዲህ አንድ አራት ዓመት ሆኗል። ማይሲድ ብለን ከጀመርን ግን 2 ዓመታችን ነው ገና። አሁን ይሰማሃል እንደው አባቴ እዛች ጋር ቁጭ ብሎ ያችን ስትሪንግ አርት ተሰራ ተኮ ተማሪ ብታስጠና ኖሮ ትንቢት ነው ብሎ ተናገሩ። አይገርም? ህመም ላይ ሆኖ ለዛው ትንቢት ነው። ያቺን ናት እየሰፋች የመጣችው። ይገርም። ትናንት 3 ልጆችን ቻይነኛ ቋንቋ በማስተማር የተጀመረች ናት አሁን እየሰፋች እዚህ ደረሰችው። እንደው ስለ አባቴ ቢኖር ብለህ ትሊስ የሚተሰማል ወይስ ያየኝ ነው ብለኛል ቀደም ደግሞ? ምን መሰለህ አሁን ወላጆች ደውለው ደስታቸውን ሲነግሩኝ ባለፈው ለሊቱን ሙሉ አንዳንድ ወላጆች አልተኙም። ለሊት ደውለውልኝ በስልክ በቃ በጣም የመጨረሻ ደስታቸውን እየገለጹልኝ እያለቀሱ ምናምን ነው ለሊቱን ያሳለፍነው። ውጤት ወጣ ሰዓት ላይ ውጤት ሲወጣ የኔ ልጅ ያልፋል ብዬ አልጠብቅም ነበር፣ እዚህ ደረጃ ይደርሳል ብዬ አልጠብቅም ነበር፣ ቶታሊ መስመር የሳተ ልጅ ነበር የመለስክልኝ ምናምን እያሉ ለሊቱን ሙሉ እያወሩኝ ሲያሩ በእነሱ ውስጥ አየዋለሁ እሱን። አባቶች መጥተው ፈገግ ሲሉ በልጃቸው ውጤት ደስተኛ ሲሆኑ ዲሲፕሊን ሆነው ልጆቻቸው ከሱስ ሲወጡ ልጆች አሉ። ቶታሊ መስመር ስተው ሱስ ውስጥ የገቡ ከዛ ወጥተው የተመለሱ አሉ። ቤተሰብ በነዛ ፕራውድ ሲያደርግ ፈገግ ሲል በዛ ኢንስፓየርድ ሆናለሁ። በቃ ያ ነው ህመሜን አሁንም ቢሆን የሚያክመው። ሌላ የሚያክመው ነገር የለም። አባትን ታስታውሳለህ በዛ ውስጥ ኤቭሪ ዴይ እግዚአብሔር ሌላ ካት ብያምናለሁ ነው ባለቤትህ ያቺ መናኸሪያ ውስጥ የተገናኛችሁበት ቅስፈት እግዚአብሔር እንዴት እንደሚሰራ የሚያሳየን። በባስ ሊድ አልሂድ እያለች ስትገባ ሱጣ ነበር መናኸሪያ። ተላለፋችሁ ቢሆን ኖሮ አይቀርም ምናልባት ይዘገይ ይሆናል። እቺን ጠንካራ ብርቱ ባለቤት እህት አጋዥ አታገኛት ይሆናል። ግን እግዚአብሔር ፈቀደና ሆነ። ከዛች ቅስፈት በኋላ እንግዲህ ብዙ ዋጋ ከፍላለች። እኔ እንኳን እዚህ ቁጭ ብዬ በዚህ በነበረን ቆይታ እያዘንኩ ነው ሳዳመጥ የነበረው። አሁንም አልተውካትም። ደግሞ ተማሪዎች አመጣ ቀቅለሻቢ ወጥ ስሪ ትላታለህና ምንድነው ለሷ የምትላት ነገር? እንግዲህ ላደርግላትና ለመልስላት የምችለው ብቸኛ መልስ አሁንም ቢሆን የቀረኝን ዘመን በጠቅላላ በታማኝነት ለሷ መኖር ነው። ሌላ ዋጋውን በምንም ልተምነው አልችልም። ሚስቶች እንደምታውቀው ቤት ዕቃ ይወዳሉ፣ ቤት ሲሞላ ይወዳሉ። for a long time ገንዘብ ይመጣል፣ ስራው ላይ ኢንቨስት የሚደረገው በ100,000 ብሮች በወር እየሰራን ቤት ውስጥ የሚገዛ ቃል ነበር። ታምናለች እሷም ማይ እንዴት ነው ቁም ሳጥን ልግዛ ባሁኑ ወይስ ቢሮ አንድ ጠረጴዛ ብንጨምርላት ጠረጴዛ እንጨምር ነው የምትለኝ። ዋው ለምን ስላት ቁም ሳጥኑ ይሰለቸኛል እኮ ከገዛ በኋላ ትለኛለች። ጠረጴዛውማ አይሰለቸኝም፣ ይሰለቸኛል። በየቀኑ ሰዎች ሲመጡ ኢንስፓየርድ ሆኑበታል፣ ይደሰቱበታል። እና ቤቱ ላይ ኢንቨስት ከማድረግ ይልቅ ሁሉ ጊዜም ስራዬ ላይ ኢንቨስት እንዳደረግ አጠገቤ ነበረች።
የቀረውን ዘመን እንግዲህ በጠቅላላ ደግሞ በታማኝነት ከሷ ጋር እንደምጨርስ አምናለሁ ግን ሺ ፔስ ሎት ብዙ ነው የከፈለችው እንዲህ ደግሞ ለነገር ማልችለው በሴትነቷ ደግሞ የከፈለችው ዋጋ በጣም ብዙ ነው ሱስ ውስጥ ያለው የከፈለችው ዋጋ ብዙ ነው ከሱስ ካነሳችን በኋላ ከሱስ ውስጥ ከወጣውን በኋላ የነበረኝ ባህሪ አስቸጋሪ ነበረ እሱ ላይ የከፈለችው ዋጋ እጅግ በጣም ብዙ ነው ስራ ስል ቤቴን ትቼዋለሁ for a long time ለረጅም ጊዜ ነው ማለት እሱ ላይ የከፈለችው ዋጋ ብዙ ነው ያ ብቻ አይደለም ከምንም በላይ እንግዲህ አሁን ያኔ ድሮ ያቺ ቲቪ አሰናክላም ብለን አሰናከለችን በይ ነበር ስቲል ነው ቤታችን ቴሌቪዥን የለም ቴሌቪዥኑ ክላስ ውስጥ ለልጆች ማስተማሪያ አድርገናል ኤሌክትሪሲቲ ነው የምናስተምርበት ስቲል ነው ተቀበለኛለች በቃ ከዚህም በኋላ ውድ ቴሌቪዥንኛ ቤት መግባት የለበትም ማስለት እሺ ብላ ነው የምትቀበለኝ እና እንደዚህ አይነት ሚስቶችን በፍለጋ በምርጫ ታገኛቸውም በምርጫ ቢሆን እኔ የምመርጣቸው ሴቶች ምናልባት ሌሎች ነበሩ ትክክለኛ ሚስት ግን ከእግዚአብሔር ዘንድ ናት እውነትም በረከት ነው የሆነችኝ እኔ አስቤ ተራምጄበት ያልተሳካልኝ ያልሰፋልኝ ነገር የለም ስቲል ነው አሁን እንግዲህ 6 አመታት አልፈናል በትዳር አግባት ሌላ አደራ ያለህ ነገር ነው ሳትለወጥ ስም ሳይኖርህ ጥሩ ነገር ሳታረግ ወደ ትውልድ ሀገርህ ድሬዳዋ እንዳትመለስ ነበር ያለ ሄድክ ወይስ ከለኩም ይሄ አመት ሜጃዬ ነው ብያለሁ አልሄድኩም እስካሁን ድረስ አልሄድኩም አዎ መቼም ትሄድ እናቴን አፍቃኛለች እህቴን አፍቃኛለች ሰፈሬን አፍቆኛል አቧራው ይባል እንደ እንጃ ይናፍቃል ግን ድንጋይ ላይ ተቀምጠን እናወራ እንጫወት ነበር ድሮ ልጅ ያለ እንዲክብ ሰርተን ምናምን ሰፈሬ በአጠቃላይ ናፍቆኛል ይህ አመት በዚህ አመት መጨረሻ ግን እንደምመለስ ተስፋ አደርጋለሁ አሁን ደግሞ እጅግ በጣም የሚያኮራ ነገር ሰርተሃል ምናልባትም የድሬዳዋን ስም የሚያስጠራ የቤተሰቦችን ስም የሚያስጠራ የአባትን ስም ከፍ አድርጎ የሚያስጠራ ነገር አድርገሃልና በእርግጠኝነት ድሬዳዋሽ በትልቅ ፍቅር በደስታ ይቀበላሉ ብዬ አምናለሁ እኔ በእርግጠኝነት ሌላ ግን በዚህ ጉዞ ውስጥ አሁን እየሰራችሁ ባላችሁ ስራ ውስጥ ትልቅ ነገ ለሀገር የሚተርፍ ዘር እየተዘራ ነው አንድም እዛው ደብረ ዘይት ላሉ ብዙ ወጣቶች ላሉ 12ኛ ክፍል ተማሪዎች ለሌሎችም ተማሪዎች በስፋት አገልግሎቱን መስጠት መቻል ይገባችኋል ለምን እግዚአብሔር አንተ ውስጥ ነው አዘሩን ያስቀመጠው ላንተ ነው መንገድ ያመላከተህና ሌላ ሰው መጠበቅ የለበትም መስፋፋት ማደግ አለበት ብዬ አምናለሁ እኔ ስለዚህ ለመስፋፋት ለማደግ ለብዙ ወጣቶች ለመድረስ ወኔው ተነሳሽነቱ ሞራሉ አንተ ውስጥም ባለቤትም አብረው የሚሰሩ ሰዎች ውስጥ እንዳላቃለሁ ምንድነው የከበዳችሁ ለመስፋፋት ለማደግ አሁን ላይ እንግዲህ ቻሌንጅ እያደረገን ያለው እንደነገርኩክ አምና የነበረውን ፕሮጀክት ዘንድሮም እየደገምነው ነው ለተማሪዎቹ እየደወልን መተናል አሁን ከህዳር ወር ጀምሮ ደግሞ እነዚህን ተማሪዎች ደግሞ ይዘን ደግሞ ድጋሚ ይሄን የአዳር ጥናት እንደገማው ነው ይዘናቸው ልንገባ ነው አምና እንደ ከተማ ጥሩ ውጤት አመጣናል ዘንድሮ ግን እንደ ሀገር ማምጣት ስላለብን እነዚህን ተማሪዎች ይዘን ደግሞ አዳር ልንገባ ነው ነገር ግን አምና የነበሩ ተማሪዎች 45ቱ ብዙ ዋጋ ከፍሏል እነሱም በራሳቸው እንደነገርኩ ሲሚንቶ ላይ ነው አንጠፈው የሚተኙት ብዙ ዋጋ ነው የከፈሉት ህንጻው ውሃ አልነበረውም ስለዚህ ውሃን በጀሪካን እየመጣ በእንደዛ ነበር ያሳለፉትና ያንን ነገር ደግሞ ዘንድሮ በተሻለ ሁኔታ አድርገን ሌላ አንድ ህንጻ በመከራየት እዛ ውስጥ ለማስገባት ነው ያቀርነው ሌላ ቦታ ሙሉ ህንጻ ግቢ ያለው ራሳቸውን ችለው በዛ መልኩ እንዲቀጥሉ ማለት ነው ያንን ለመድገም በመነሳበት ሰዓት ላይ ግን አሁን ለምሳሌ ያሉ መጽሐፍቶች ጥቂት ናቸው ላይብራሪ ውስጥ ብዙ መጽሐፍት የለንም የነዛን የመጽሐፍት ገዛ እንፈልጋለን አንደኛ ሁለተኛ ደግሞ እንዳልኩ የቦታ ጥበት አለብን ኤ ክላስ ቢ ክላስ ሲ ክላስ 3 ክላሶችን ይዘን የመጣ ነው ሰፋ ማድረግ ብንችል ያንን ኦፖርቹኒቲና ያንን ድል ብናገኝ መላው የከተማውን ተማሪ ይዘን ውጤታማ ማድረግ እንደምንችል እናምናለን ተማሪ የሚባል የማይወድቅባት ከተማ ማድረግ እንችላለን ደብረ ዘይትን ይሄንን ማሳካት ብንችል ማለት ነው ወይም ይሄን እድል ማግኘት ብንችል እነዛ በተወሰነ መልኩ ቻሌንጅ ያደርጉና አሁን ላይ የሚገኙት ግን ሆኖም ግን እነዚህ ተማሪዎች ይዘን ግን ህዳር ወር ላይ ለመግባት ግን ዲሳይድ አድርገን ተነስተናል እንግዲህ ስለዚህ ይሄን ደግሞ እንግዲህ ደብረ ዘይትም ያሉ ይሄን ፕሮግራም የሚያዩ ኢትዮጵያውያን በሙሉ ከናንተ ጋር ይሰለፋሉ በሰራችሁትም ስራ ይኮራሉ ብዬ አምናለሁኝ ስለዚህ አንደኛ እናንተ ማግኘት የሚፈልግ ሰው ካለ እንዴት ነው የሚያገኛችሁ ኦኬ እንግዲህ ምናልባት የመጣንበትን ፕሮግረስ ያለፍንበትን መንገዱላ
ዩቲዩባችን ላይ ማይሲድ ብለው ገብተው ቼክ ማድረግ ይችላሉ ቲክቶክ አካውንታችንም ማይሲድ ይባላል እዛ ላይም ቢገቡ የመጣንበትን ፕሮግረስ መንገር ለልጆቹ ሲሰጡ የነበሩ ስልጠናዎችን ውጤቶቹንም እነሱን ነገሮች ማየት ይችላሉ ከዛ ውጪ ደግሞ በስልክ ቁጥር መገኘት ይችላል 0932 50 20 10 በዚህ ላይ ደግሞ ደወልም እናገኛቸዋለን 0932 50 20 10 በዚህም ቢደውሉ ያገኙናል ማለት ነው ድርጅታችሁ ስሙ ማይሲድ ነው አይደል ምን ማለት ነው ለምን ማይሲድ ያልከው ፈጣሪ የሰው ልጅ ሰርቶ ከጨረሰው በኋላ ሰውን ለመጀመሪያ ጊዜ የተናገረው ቃል ብዙ ተባዙ ምትልናት እንግሊዘኛው ስታዩ ደግሞ ቢ ፍሩትፉል ፍሬያማ ሆኑ የፍሬው ማንነት ደግሞ ዲፔንድ የሚሆነው በተተከለው ዘር ነው የፓፓዬ ዘር ይዘ ሺ ጊዜ በትለፋ በትቆጥቁት ውሃ ብታጠጣ ነገ ማንጎ ይሆናል ብሎ መገመት አይቻልም ፓፓዬ ነው ሊሆን የሚችለው ስለዚህ ውስጣችን ያለችውን ዘር እንንከባከባት ዋና ጠጣት ታብብ ነው እኔ ድሮ 9ኛ ክፍል አስጠና የነበረችው ያቺ ትንሽ የዘር ናት ያበበችው በባህሪዋ ካያት ዘር እቺ ነው የምታክለው ባይን አትታየም እንዳውራቅ ካሉ ሰዎች ባይንም ላያዩት ይችላሉ እቺን መታከል ዘር ውስጥ እግዚአብሔር ትልቁን ግንድ ትልቁን ቅጠል ትልቁን ፍሬ እዚች ውስጥ ያስቀመጠው ትልቁን ስኬት ፈጣሪ እዚህ ግባ በማይባለው መምህር በሚባል ሙያ ውስጥ ከቶት እኔ ልብ ውስጥ አስቀምጦታል ስለዚህ ለድርጅቱም የሰጠነው ስያሜ ምንድን ነበር ማይ ሲድ የኔ ዘር ይሄ የኔ ዘር ነው አንተም ማይ ሲድ ብለህ በመታነሳበት ሳለ የኔ ዘር ይያልክ ነው ማለት ነው አሁን እዚህ ተታወራ የተሰማኝ ስሜት ምንድነው ደብረ ዘይት መጥቶ ማየት ነው ስታስተምር ማየት ፈልግ ያለው በተለይ የምታድሩ ጊዜ ምን ይመስላል የሚለው መተን ከፈቀዳችሁልን አንድ ቀን ከናንተ ጋር አድረን ደስ ይላል ሙሉ ሁኔታ ምን ይመስላል እስቲ ተማሪዎች እንዴት የሚያድሩት እንዴት ይማራሉ ማታ ምትደውለው እንዴት ነው የሚሉት ነገሮች በሙሉ አይተን ደግሞ በዚሁ በዩቲዩብ ቻናላችን ላይ ለተመልካቾቻችን እናደርሳለን ለባለቤት አድናቆቴን ክብሬን እንግዲህ ልባዊ ሰላምታዬን አድርስልኝ እስከመጣ ድረስ እግዚአብሔር ከናንተ ጋር ይሁን ከናንተ ጋር ነው በርቱ thank you so much አመሰግናለሁ እግዚአብሔር ከናንተ ጋር ይሁን yes bravo